النعمة وله الفضل وله الثناء الحسن. صلوات الله البر الرحيم والملائكة المقربين على سيدنا محمد وعلى سائر الأنبياء والمرسلين وعلى آله وصحبه ومن اهتدى بهديه إلى يوم الدين. وبعد، أيها المشاهدون الكرام والمشاهدات، أحييكم بتحية الإسلام، فهي السلام عليكم ورحمة الله تعالى وبركاته. ما شاء الله أساتذة باتقالي የሀዲሙ ለዋሃቢያንም ፕሮግራም የምትከታተሉ እህት ወንድሞቻችን እንኳን ለዛሬው ቀን አበቃን እና ኢንሻአላህ ያው ከረመዳን በኋላ ነው የተገናኘነው። ሰለፍና ሷሊህ እንዲያስቀመጡት ረመዳኑን ጾመው 6 ወር እስከሚያልፈው ድረስ اللهم تقبل صيامنا እያሉ ዱዓ ያደርጋሉ። ከ6 ወር በኋላ ደግሞ اللهم بلغنا رمضان እያሉ ዱዓ ያደርጋሉና ረመዳናችን አላህ ይቀበለን። ለቀጣይ ረመዳንም አላህ ያድርሰን። እንግዲህ የመጀመሪያው ረመዳን ከወጣ እየተገናኘን ነው። የዛሬውን ግንኙነታችንን ለየት የሚያደርገው ምንድነው? ሀዲሙ ለዋሃቢያ ሌሎቻችን ወሃቢያንም ሆነ እንደሁ ወሃቢያ አይነካብን የሚለውን አካል ረማዲን ይስተደት በሆነበት መገናኘታችን ለየት ያደርገዋል። ትንሽ ረፍት የሚነሱ እንደ ቢንቢ ትንሽ ጢዝ እያሉ የሚያስቸግሩ ነበርና አላህ እንግዲህ የአሳቲዛዎቻችንን የደረሶቻቸውንም ሀያት አላህ ያቆየውና አልহামዱሊላህ እንዳልነበር በሆነበት ሐቂቀተን በሚያስደስት ሁኔታ ላይ ምንድናቸው እነዛ እንግዲህ የሳትራት የምትባላለችና ሆነም ዲጃ ላይ ሳት ላይ መታ ስታርፍ ይባላል። አይኗ በጣም ከመጥበቡ የተነሳ የኃይለኛ የተጋጋመው ሳት ለሷ ትንሽ የሆኑ ነው የሚታያት። መታዛ ላይ እሱን አጠፋለሁ ትትል ርር ብላ ትቀራለችና አሁንም ይሄን መቲን የሆነ ዲነል ኢስላም ኮንክሪት የሆነን ወደ ታይ ጥልቀት ወደ ላይ እርዝመት ያለው ሸሪዓተል ኢስላሚያን ማንም መጥቶ እንደ ቢንቢ እንደ ዝምባርፎ አደፈርሳለሁ ሲል ግን ትንታጊ ሆኑ አሳቲዛዎች እንደነ ሼህ አብዱራህማን እንደነ ኡስታዝ ሚቅዳድ እና ኡስታዝ ሰይድ እና ኡስማን እና ኡስታዝ ኡስማን ሌሎችም ቆጥረን ማንዘልቃቸው አልহামዱሊላህ ለሸሪዓተል ኢስላሚያ መክታቸውና እንዳልነበር ከዓለም يغنو ቢልአምስ እንዳለው ቁርአን በሆነበት ሰዓት በመሆኑ በጣም አስደስቶኛል። ሁላችንም እስኪ አላህ ላይ ለአቂደተን ሷሂሃ ላበቃንና የማይነካ የማይደፈርስ ባህር ለሆነ አቂደተን ሷሂሃ ላበቃን ጌታ ሁላችንም አልহামዱሊላህ እያል ሀያት ለአሳቲዛዎቻችን እያል ሁላችንም እንጻፍ ኢንሻአላህ። አንዱ ይሄ ያስደስተናል። እውነት በሐቅ ላይ ሆነን ረመዳኑንም ሆነ ከረመዳን በፊት ከረመዳን በኋላ ሙዳፊ ሊዲን الحق መሆን ትልቅ ነገር ነው። አቡ ኡማመህ አልባሂሊ ባስተላለፉት ረሱላችን አለይሂ ሰላቱ ወሰለም ኢማን ብሎ ማለት ምንድነው ብለው ሲጠየቁ እሱ የጀወቡት ምንድነው? ኢማን ብሎ ማለት إذا سرتك حسناتك وساءتك سيئاتك فأنت مؤمن ብለዋል። በመሰራው ኸይር ስራ የምትረካ የምትደሰት ከሆንክ ከኸይር ነገር ደግሞ ርቀህ መጥፎ ነገር ላይ ስትሆን ያ ውስጥህን የሚረብሽህ የሚሰማህ ከሆነ አንተ ሙእሚን ነህ ብለዋል ሷዲቁል አሚን። ሙእሚኖች ናቸው የውም ፈላህ የሚወጡት ኻሊቀ ሰማዋት ወልአርድ እንደነገረን قد أفلح المؤمنون ነው ያለና አላህ። ፈላህ የሚያገኙት ከአስፈሪው ነፃ ሆነው ያን ሁሉ የሚመኘውን ጀነት የሚያገኙት ስኬታማ የሚሆኑት አማኞቹ ናቸው ይለናል አላህ። الذين هم في صلاتهم خاشعون ሙእሚኑን ካሚል የሚባለው የውመል ቂያማ ፈላህ የሚወጣውን አላህ ነግሮናል በዛ አያት። እንዲያውም በፊዕለማት ስኬታማ ሆኑ ነው ብሎ አላህ የነገረን። ገና ስኬታማ ይሆናሉም አይደለም። የመጀመሪያው الذين هم في صلاتهم خاشعون ሶላትን አላህን ፈርተውና ተናንሰው የሚሰግዱ አልኹሹ ሩህ ሶላት እንደተባለው ሶላታቸውን በአግባቡ የሚሰግዱ ናቸው። والذين هم عن اللغو معرضون እንደዚሁም ሙእሚኖች የሚባሉት
ለዲናቸውም ለዱንያቸውም ከማይጠቅም ነገር ከዛ የራቁ ናቸው። ለغው የሆነ ለሁለቱም ሀገር የማይጠቅም ቃላት ላይ የማይጠቅም ስራ ላይ የማይገኙ ናቸው ይላቸዋል አላህ። والذين هم للزكاة فاعلون ይወጅቦባቸውም ከሆነ ለድሃዎች አላህ እንዲሰጡ ላዘዛቸው ዘካን የሚሰጡ ናቸው። ከገንዘባቸውም ለድሃዎች የሚያወጡ የሚሰሩ ናቸው ብሎ አላህ ሙእሚኖችን በይህ አያት ይነግረናል። الذين هم للزكاة فاعلون والذين هم እነዛ መጨረሻውም አያት ላይ ብሎ አላህ የሚነግረን እነዚህ ሙእሚኖች ብሎ ማለት ከይከለጉ ውድቅ ከሆነ ነገር እንደላቁ ሁሉ ዘካን እንደሰጡ ሁሉ አላህ ከፈቀደላቸው ውጭም ነገሮች የማያደርጉ ናቸው። ኢላ አላ አዝዋጅሁም አው ማ መለከት አይማኑሁም ብሎ አያቱ ይሄዳል። ከዛም አማናቸውን የሚወጡ ናቸው። ወለዚነ ሁም ለአማናቲሂም ወዐህዲሂም ራዑን አማና አማነቱላህ አለ፣ አማና አማነተ ረሱል አለ፣ አማነተል አኢማ አለ፣ አማነተል መሻይኽ አለ፣ አማና በይነና አለ። አማናቸውንም የገቡትንም ቃል የሚፈጽሙ ናቸው። ወለዚነ ሁም ዐላ ሶላዋቲሂም ዩሐፊዙን አምስት አውቃት ሶላትን ህጉና ደንቡን ጠብቀው የሚሰግዱ ናቸው ካለ በኋላ ያው አያቱ ረጅም ይሆናል ውስጥም አለውና ግን ኡላኢከ ሁሙል ዋሪሱነ الذين يرثون الفردوس هم فيها خالدون አላህ እንዲህ አይነቶች ሙእሚኖች የጀነት እጩዎች እነዚህ ናቸው። ጀነትን የሚሰጡ ከማዕ ነቢይነ ወስዲቂነ ወሹሃዳ የሚሆኑት እነዚህ ናቸው ይላቸዋልና አላህ ጥርት ካሉት ሙእሚኖች ለጀነተል ፊርደውስ እጩ ከሆኑት ሙእሚኖች ሁላችንም አላህ ያድርገን። ያ የሚገኘው ደግሞ አቡ ሁረይራ ባስተላለፉት ሐዲስ ዳረቁጥኒ እና ኢማሙል በይሃቂ እንደተናገሩት ረሱላችን አለይሂ ሰላቱ ወሰላም ማዑቢደ አላሁ ቢሸይን አፍضل ሚን ፊቅህን ፊዲናሉ አንድ ሰው ስለ ሸሪዓተል እስላሚያ ስለ ሃይማኖቱ እንደመማር ያለ ትልቅ ኢባዳ ሰራ ማለት አይቻልም አሉ። ወለፈቂሁን ዋሂድ አሸዱ አለ ሸይጣን ሚን አልፊ ዓቢድ ነው ያሉት ረሱል አለይሂ ሰላቱ ወሰላም። ያው ፈርዶል አይኑን ያው ዓቢድ የሚባሉት ፈርዶል አይኑን በአግባቡ ተምረው ሶላታቸውን በአግባቡ የሚሰግዱ፣ ጾማቸውን በአግባቡ የሚጾሙ፣ ዚክራቸውን በአግባቡ የሚዘክሩ 1000 ዓቢዶች ከሚኖሩ ለሸይጣን አንድ ዓሊም አንድ ፈቂህ ሆኖ አላህን ፈርቶ በእውቀት የታነጸ ይበልጣል ይላሉ ረሱል አለይሂ ሰላቱ ወሰላም። እንግዲህ እንደምታውቁት ቁርአንም ሸያጢን ኢንሲ ወልጅን ነው የሚለን። ሸይጣን ይሄ በደም በስጋ የሚሄደው ብቻ ሳይሆን ስጋና ደም ለብሶ ያለ እንደ ወሃቢያ የወሃቢያን መሰል ያለው ሁሉ ሸይጣን ይባላልና አንዲ ስለ ዲኑ የሚያውቅ 1000 ዓቢዶች አይደለም ከ1000 በአሁኑ ሰዓት ስናየው በ100,000 ከዛም በላይ ከሚቆጠሩም አንድ አዋቂ የነሱን ዓላማ እንዳልነበር አርጎ የሚያፈራርስ ይበልጣል አሉ። ወሊኩል ሸይን ኢማድ ወኢማዱ هذا الدين الفقه አሉ ረሱል አለይሂ ሰላቱ ወሰለም። እያንዳንዱ ነገር ሁሉ ቤት ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። መሰረት ዋና ምሰሶ አለው። የሸሪዓተል እስላም ምሰሶው መሰረቱ መቋሚያው እውቀትና እውቀት ነው። አለ እውቀት ሸሪዓተል እስላሚያ ሊገነባ አይችልም ይላሉ። ትልቁ ታቢዒ የአላህን ፈሪ ሐሰኑል በስሪ ምናሉ ለውለል ዑለማ ለሷሱ ሚስለል በሃኢም አሉ። በዲናቸው ጠለቅ ያለ እውቀት ያላቸው የዲን መሪ ዑለማዎች ባይኖሩ ኑሮ የሰው ልጅ እንደ እንስሳ ይሆን ነበር። አላህም እንደነገረን ከሆዲያቸው በስተቀር ከሚጠጡት በስተቀር ከሚለብሱት በስተቀር ከስሜታቸው በስተቀር ሌላ ምንም የማያሳስባቸውን ሰዎች ኡላኢከ ከልአንዓም በልሁም አضل ይላቸዋል ቁርአን። እንስሳም የጠናባቸው ናቸው ይላሉ። ፈቱል መውሲሊ የሚባሉ ትልቁ ዓሊም ምናሉ አለይሰል መሪዱ ኢዛ ሙኒዐ ጧዓመ ወሸራበ ወደዋ የሙት አሉ። አንድ በሽተኛ እንደው ለ3 ቀን ከዛም በላይ ሊሆን ይችላል የሚበላው የሚጠጣው ሌላ መድኃኒት ካልተሰጠ አይሞትም ምን ሲሏቸው አሉ በላ
እንዴት የሰው ልጅ ምንም የማይወስድ ከሆነ በሽተኛ ሆኖ መድኃኒትም ፈሳሽ ነገርም ሌላ ምግብም የማይወስድ ከሆነማ ይሞታል እንጂ ሲሏቸው እሱ ምን አሉ? كذلك القلب إذا منع عنه العلم والحكمة 3 أيام يموت አሉ። ለሶስት ቀን ቃል አላህ ቃል ረሱሉላህ የሚል የሁከማዎች የነዛ የጠበብቶች ንግግር የማይሰጠው ሰው ቀልቡ ይሞታል አሉ። ቀልቡ ሞተ ማለት አኺራን አይፈራም። መውዒዟ ቁርአን ቢነገረው ሐዲስ ቢነገረው በጭራሽ ሊቀበልና በዛ ሊጠቀም አይችልም። የቀልብ መሞት እንደዛ አይነት ነገር ያመጣል አሉ። አጧ ታቢዒ ናቸው። ሶም ሰዒድ ኢብኑ ሙሰየብ ጋር አንድ ቀን ስገባ ሰዒድ ኢብኑ ሙሰየብ ወሆ የብኪ ቡካን ሸዲዳ እንስቅስቅ ብሎ ያለቅሱ ነበር አሉ። ቁልቱ ማ ዩብኪክ ብዬ ስላቸው ሰዒድን ቃል ለይሰ አሐዱን የስአሉኒ አን ሸይ ስለ ዲኑ እኮ የሚጠይቅ ስለ ዲኑ የሚቆረቆር ጠፋ፣ ከይህ በላይ ምን ያስለቅሰኛል አሉ። ስለዚህ ቅድምም ሸዲያውድ ሐያታቸውን አላህ ያቆያቸውና ብዙ ጥያቄዎች ቀርበውላቸው በቂ በሆነና ግልጽ በሆነ ነገር በጣም ሲመልሱ አይቻለሁኝ። ከሚያስደስተንም ከዑለማዎቹ ከደረሶቹ ውስጥ ዛሬ ያ ዑለማዎች ናቸው ለብዙ ነገር ሊሆኑ ይችላሉ ሲባሉ በተለያዩ ቅድም እንዳልናቸው በኢኽዋን የተጠመቀው በዋሃቢያ የተጠመቀው እንዳልሆነ ሲጫወትባቸው ግን እንደነ ሼህ ዳውድ እንደነ ሼህ ኢብራሂም ሌሎችም በሳል አሊሞችና ወጣቱን ሊመሩ የሚችሉ ዑለማዎች በመኖራቸውም ደስ ይለናል። ሰውም በመጠየቁ ሐቂቃ ያስደስታል። አብዱላህ ኢብኑ አባስ ምን አሉ? ተዛኩሩል ዒልሚ በአض ለይለቲን አሐቡ ኢለየ ሚን ኢሕያኢሃ አሉ። እንዳው ሙሉ ለይል ሕያው አድርጌ ሳልተኛ ቁሜ ከማድር የተወሰነ ሰዓት ለይሉን ሙዛከረተል ዒልም ይሄ ሐላል ነው፣ ይሄ ሐራም ነው፣ ይሄ ከኢስላም ያስወጣል፣ ይሄ አቂዳን ይጠብቃል፣ ይህ ነገር አደጋ ያመጣል ለጀሃነም እየተባባለ ይሄ ለጀነት ያበቃል እያሉ የተወሰነ ሰዓት ሙዛከረተል ዒልም አድርጌ ብተኛ የበለጠ ነው ሲሉ አብዱላህ ኢብኑ አባስም ተናግረዋልና በጣም ደስ የሚል ነው። አላህ ይገዛችሁ፣ አላህ ይርዳችሁ። ሁላችንም ከነዛ ከሐቂቃ ሙእሚኖች አላህን ከሚፈሩት አድርጎ የቀብርም የሲራጥም የመሕሸርም ጭንቀት ሳያገኘን من أهل الجنة كلاتنا الله يدرجنا له شيخ عبد الرحمن. آمين آمين بارك الله فيكم شيخنا الله تعالى يطبقنا من نفسنا ونالك آمين. زين سمين وجود يعيشون تيجاناتهم ملسونا نبرساتهم هونم لأن أنت مكربوط يعيشون عنه إن شاء الله ያው ጥያቄዎቹ በጥቅል ለአምስት ቢሆኑም ነገር ግን ግዚያዊ የሆኑና ከታዳሚዎቻችን የመጡ ጥያቄ ስለሆኑ ለሁሉም አስፈላጊ ናቸው። እነሱን ጥያቄዎች ያው እንዴት መልሱልን እንፈልጋለን ማለት ነው። የመጀመሪያው ጥያቄ ምንድነው ሼህ? አንዳንድ ሰው ይሄ ማክፈር ሲባል ሰውየው እንትን ውስጥ ሄዶ ወይም ደግሞ የሰውየውን ቀልብ ማዞር አይነት ነገር ብሎ ይረዳውና ያለ ቦታው ተክፊር የሚባለውን ነገር ቀለል አድርጎ የሚያይሰዋል እና ማክፈር ማለት ምን ማለት ነው? እና ኩፍሩን እያየ ዝም የሚለው ሰው ነው አዛኝ የሚሆነው ወይስ ደግሞ ኩፍር ሲያይበት አንተ ይሄ ኩፍር ነው ተመለስ ብሎ የሚነገረው ሰው ነው ትክክለኛ የሸሪዓ ሰው የምንለው? እስኪ ይሄንን በያን አድርጉ። ቢስሚላህ አንደኛ የመጀመሪያ ልቁ ስህተት ከዋሃቢያውም ዋሃቢያዎችንም ወንድሞቻችን ናቸው የሚሉት ይሄ በተለይ ከዋኑ ዋሃቢ የሚባለው ምንም ضمائر የሌለው ዘላይ ቆሟል። በነገራችን ላይ ዋሃቢነትም ሆነ ኢኽዋን ዲን ሃይማኖት ሳይሆን ያው ፖለቲካ ነው እና ፖለቲከኞቹ ያልተረዱት ቋንቋን ሉገትም አያውቁም። በሐቂቃ እውነቱን ስንነጋገር ብዙ ጊዜ የምንለው ነውና አንድ ሰው ከፈረው ቁላን ሲባል እነሱ እንደሚሉት ይሄኛው ተዲነል ኢስላም አስወጥቶት እነሱ ደግሞ በመተዋቸው በኢስላም እንዲቆይ ያደረጉ ይመስላቸዋል። ግን ከፈረ ፈሰቀ ያለው ንስበተል ፊዕል ኢለል ፋኢል ዋሃቢያዎችን ወይም የዋሃቢያው መሰል አላግባብ ሸሪዓተል ኢስላሚያ የማይፈቅደው ነገር ተናግሮ ሊሆን ይችላል። ሸሪዓተል ኢስላሚያ የማይፈቅደውን በቀልቡ ኢዕቲቃድ አድርጎ ሊሆን ይችላል። ሸሪዓተል ኢስላሚያ የማይፈቅደውን አካላዊ እንቅስቃሴ አድርጎ ሊሆን ይችላል። ያ ሰው ይሄን በመስራቱ ከኢስላም ወጥቷል።
ለምሳሌ ያህል አላህ አካል ነው ሲል አካል ያልሆነውን ጌታ አርሽ ላይ ነው ይወጣል ይወርዳል እግር አለው ጀሃነም ያስገባዋል ሲል ይህ ሰው ከኢስላም ወጥቷል። ይሄን በማለቱ ነው የወጣው። ከዛ በኋላ አህሉል ሐቆች ምንድነው የሚሉት? ይሄ ከሸሪዓተል ኢስላሚያ ጋር የሚጻረር ስለሆነ ከኢስላም ወጥቷል። ምሳሌ ፉቃዎቹም ሲሉ አህሉል ከላሞችን ማይታችሁ ከሆነ አፈረሁ ሻፊዒዩ ብንል ኢማሙና ሻፊዒ እጁን ይዘው ከኢስላም አስወጡት ማለት አይደለም። ፈሰቀሁ ሻፊዒዩ ፈሰቀሁ አቡ ሐኒፈተ አፈረሁ አቡ ሐኒፋ ማለት ምንድነው? ይሄ ሁክሙ ከኢስላም እንደሚወጣ ተናግረዋል። መጀመሪያ ነው እሱ ከኢስላም የወጣውን ከኢስላም ወጥቷል ብሎ መናገር ነው። ይሄን ከኢስላም የወጣውን ሰውዬ ጆሮ ዳባ ልበስ ብለን እነዛውን ሙዲያሂሞቹ እንደሚያደርጉት ከኢስላም አልወጣም ስላል ኢስላም ላይ ሊቆይ አይችልም። ከኢስላም ያልወጣውን ሰው ደግሞ ሰውየው ብድግ ብሎ ከኢስላም ወጥቷል ስላለ ሊያስወጣው አይችልም። ለምሳሌ ያህል ብንወስድ ወሃቢያዎች እኮ አህለ ሱና ወልጀማዓን ወሱል በማድረጋቸው እስቲጋሳ በማድረጋቸው አላህን አካል አድርገው አርሽ ላይ ስላላደረጉ ከኢስላም ወጥተዋል ብለዋል። እኛ ግን ከኢስላም አልወጣንም አልሐምዱሊላህ። እነሱ ዋሽተው ቀሩ። እነሱ ይሄን በማለታቸው ሙስሊምን ከፊር በማለታቸው ከኢስላም ወጡ እንጂ እኛ እስልምናን እስከያዝን ድረስ እነሱ ስላሉን በፍጹም ከኢስላም ልንወጣ አንችልም። ስለዚህ ወሃቢያዎች ኢዕቲቃዳቸው ነው ከኢስላም ያስወጣቸው እንጂ እኛ ወጥተዋል ስላልናቸው አይደለም። እነዛ ሙዲያሂኖቹ ደግሞ ኢስላም ውስጥ ናቸው ስላሏቸው ኢስላም ውስጥ አይደሉም። አንድ ምሳሌ ልንገራችሁና አንድ ሰው ሩህና ጀሰዱ ተተያየና ከሞተ በኋላ ምንወደውም ሰው ይሁን እናት አባትም ይሁን ልጅም ይሁን ወደነዋል ወይ ሸኽ ነው ብለን ይሄን ሰው ሁላችንም ተባብረን አልሞተም አለ በህይወት ነው እስከተባለ ድረስ በህይወት መቆየት አይችልም አይደለም። ያልሞተውን ሙቷል ብሎ ደግሞ ዜና ቢሰራ ሰውየው ሊሞት አይችልም። ስለዚህ እኛ ምንድነው በህይወት ያለውን በህይወት አለ፣ በኢስላም ያለውን ከኢስላም የወጣውን ከኢስላም ወጥቷል ነው የምንለው። ወሃቢያዎች ግን ሙዲያሂኖች በተለይ ወሃቢያዎች ከኢስላም ወጥተው ልክ እንደሞተው ሰው ሰውነታቸውና ህይወት ሩሃቸው ቢለያይም እንደው አትነጋኳቸው አሉ እንበላቸው ነው የሚሉ። ከሚገርመው እኮ ምን ይላሉ? መስአላው እኮ እውነት ማክፈሩን ያከፍራል ይሏል። ከኢስላም ያስወጣል እኮ በይን እንተማመናለን ግን አንላቸውም ነው። ስለዚህ ሙቶም አልሞተም ማለት ታሞ አልታመመም ብንል ይሄ ይጣማል ብለው ስለሚያስቡ ተክፊር ብሎ ማለት ከኢስላም ማስወጣት ሳይሆን ከኢስላም የወጣውን ከኢስላም ወጥቷል፣ ከኢስላም ያልወጣውን በኢስላም ላይ ነው ማለት እውነትን መናገር እንጂ ይሄ ስላለባበሱ እነሱ መጥቀም አይደለም። አዛኙ እንደማን ነው? እንደውም ከኢስላም ወጣቸዋልና ሻሃዴቴን አድርጋችሁ ለዛ ለከፋው ጀሃነም ከመጋለጣችሁ በስተፊት ወደ ኢስላም ንቶሎ ቁርአንም ሆነ ሐዲስ አይማዎቻችን ያስቀመጡት የእናንተን አይነት እምነት አይደለም። አካል ያመለከ ሰው ከጀሃነም ነፃ ሊሆን አይችልም እያል እኛ ሐቂቀተን አዛኞቹ ለወሃቢያዎች እኛን ማለት ያለባቸውን አደጋ ነግረን ከዛ አደጋ ውጡ ነው የምንለው። ሌሎቹ ግን አዛይ መስለው ይሄንኑ ከአላህ ውጭ ያለን ማምለክ ልክ ዲነል ኢስላም እንዲሆነ አድርገው ገሻሾች ናቸው። ረሱሉ ደግሞ መን ገሸና ፈለይሰ ሚና ብለዋል። መሸጥ መግዛት ላይ ሌላው ነገር ላይ እንኳን የሚያታልል የሙስሊሞችን ባህሪ የተላበሰ አይደለም እንኳንስ በአቂዳ ይቅርና። ስለዚህ አጋቢሉ ሉገቱንም እናስተምራቸው ነበር። አጋቢሉ ከዛሊከ አህካማቸው ኡስታዝ የሆኑ መስሏቸው ሉጋውንም ሳያውቁት ቀሩ፣ ሸርዑንም ሳያውቁት ቀሩ፣ ኢልመል ከላሙንም ሳያውቁት የሙይባስ ብለው ሌላ ደግሞ የሚሕፈዝ የሆኗቸው ለነሱ የሚከላከሉ ደግሞ ሌሎች ፎርጅ ከጎናቸው ሆነው አልከፈሩም። ግድ አካል አምልከው ይሙለው ጠዋት ማታ ጉረሯቸው እስከሚደርቅም ድረስ ይጮሁላቸው። ከኢስላም የወጡትን ሰዎች በኢስላም ላይ ሊያቆዩዋቸው አይችሉም። ሼህ አብዱራህማን ለበይኩም ሼህ ባረከላሁ ፊኩም። በጣም ወኢያኩም ተገቢ የሆነ ማብራሪያ ነው የሰጣችሁን። ያው አሁንም ሰዓቴን እጠቀማለሁ። ወደ ሁለተኛው ጥያቄ ነው የምወስዳችሁ። ይሄንን በዚህ ልክ ከተረዳ ነው ማለትም እኛ ሳንሆን የምናስከፍራቸው ራሳቸው ድርጊቱ ላይ በመውደቃቸው ወይ እምነቱ ላይ በመውደቃቸው ያኒ ኩፍርያት የሆነው ላይ
ወይም ደግሞ ኩፍርያት የሆነውን በመስራታቸው በመናገራቸው በራሳቸው ናቸው እንጂ ከእስልምና ያወጡት እኛ ያንን ነገር ናቸው እንጂ እኛ አይደለም ከእስልምና ያስወጣናቸው። ባረከላሁ ሁለተኛ ያለ ተጅሲማቸው ተው ሙስሊም ሆነው ምን አህል ጀና በሆኑ ለአንዱም ሰው ጀሃነምን አንመኝለትም። አንድም ሰው በተጅሲም እንዲኖር እንኳን አንፈልግም። በእኛ ፍላጎት ቢሆን ኑሮባ نعم مرحبا ሁለተኛው ጥያቄ ያው ሶሻል ሚዲያ ላይ በጣም የተመላለሰ በየጊዜው የሚታይ ነገር ነው። አንዳንድ ግለሰቦች ልክ አሽዓሪያና ማቱሪዲያዎች በሆነ አቂዳ ጉዳይ ያኔ በስም ደረጃ አሽዓሪያና ማቱሪዲያ ይባላል። አህሉ ሱና ወል ጀማዓ ሲባል እነሱ ናቸው የሚፈልግበትና እነዚህን ሁለቱን ይዞ ከዛ በኋላ እንደ ሶስተኛ ወይ ደግሞ አህሉ ተፍዊድ ብሎ ወይም ደግሞ አህሉ አሰር ብሎ የኢብኑ ተይሚያን መንገድ እንደ ትክክለኛ የአህሉ ሱናዎች አቋም ማድረግ የሚፈልጉ ሰዎች አሉ። ያው የሚታወቅ ነገር ነው፣ ሰዎቹ ይታወቃሉና የኢብኑ ተይሚያ መንገድ ያኒ ይሄ የተጅሲሙ መንገድ የአህሉ ሱናዎች መንገድ ነው ወይ? እነዚህ ሰዎች አህሉ ሱናዎችን ይወክላሉ ወይ? መርሃባ ይሄ በደንብ የብዙ ሰው ችግር ስለሆነ እዚህ ላይ ኢንሻአላህ ትንሽ ደቂቃዎች ሊፈጅ ይችላል። ومن الأباطيل والضلالات التي تنشرها الوهابية المتسترة بالإخوان ያው አብያዎች ናቸው በትፍቃቸው ግን ለዛሂር ኢኽዋን የሚባሉት ያው ዶሚር የሌላቸው ሁሉም ቦታ እንደ ስስት እየተቃየሩ የሚገኙ ሆኑ ሰዎች በጣም ካላቸው መጥፎ መርዛም አስተምሮታቸው ተፍሪቆሃ በይና አህሊል ሐዲሲ ወአህሊል ከላም አህሉል ከላሞች ለብቻ አህሉል ሐዲሶች ለብቻ እንዲሆኑ አድርገው ኢብኑ ተይሚያን ሚን አህሊል ሐዲስ ወይም ሚን አህሊል አተር ሊያረጉ ይፈልጋሉ። ለነሱ የምንላቸው ምንድነው? ወነቁሉ ኢነ አህለል ሐዲስ አው الአثر ومن تبعهم يثبتون صفة الجهة واهل الكلام يخالفونهم بذلك ይላሉ። የነሱ አባባል ምን እንደተለያዩ አድርገው አህሉል አተር አህሉል ሐዲስ አላህ አቅጣጫ ያሰብታሉ። አህሉል ከላም የሚባሉ ደግሞ እነሱን ይخالፏቸዋል። ይሄ አላህ አርሽ ላይ ነው ብሎ ማለት ወይም አላህ ከላይኛው አቅጣጫ ያለ ነው ብሎ ማለት የአህለል አሰሮች መዝሐብ ነው። ኢብኑ ተይሚያ ደግሞ ያንን የተከተለው ይላሉ። ነቁሉ ለሁም ከላ ወሐሻ ይሄ ነጭ ውሸት ማጭበርበር ነው እንላቸዋለን። ይሄ ንግር በፍጹም በጭራሽ እውነት ሊሆን አይችልም። ለምሳሌ እኮ ኢማሙ ጧሐዊያን ብንወስድ ቅድም ሸዲያውር ሲሏቸው የነበሩት አህሉል ሐዲስ ሚን አኢመቲል ሐዲስ ወአሐዱ ኪባሪል ሑፋዝ ተሑፋዞቹ አንዱ አሉ የሚባሉት ሚን ሰለፊነ ሷሊህ እርስዎ ናቸው። አቂዳቸው ላይ ምንድነው ሰው ያሉት? ራስዎ ደግሞ የሰው አቂዳ ሁሉም የተቀበላት የሆነችው ሁሉም ኡማ ማሊኪያውም ሻፊዒያውም ሐንበሊ አፋዲሉ ሐናቢላ ፉዳላኡል ሐናቢላና ሐነፊዮቹም የተቀበሏት ምን ይላሉ? ተዓላ ያኒ ላህ አኒል ሑዱድ ወልጋያት ወልአርካን ወልአዕዳኢ ወልአደዋት ላ ተሕዊሂል ጀሃቱ ሲቱ ከሳኢሪል ሙብተዲአት ያሉት ማን? ኢማሙ ጧሐዊ ናቸው። وقال إمام الأئمة وجبل العلم والتقوى أتاج الدين السبكي إن جمهور الأمة يقرون على عقيدة الطحاوي سلفا وخلفا والتي فيها الطحاوي نفي الجهاد عن الله تعالى. وقال الإمام الحافظ بن حجر فتح الباري لا يبنايو من إلى مسألة ولا يلزم من كون جهاتي الألو والسفلي وحالا على الله ከላይ ነው ከታች ነው ማለት ለአላህ መገለጫ ተገቢ ባህሪ ባይሆንም አላህ ዩሶፈ ቢልኡሉዊ አልይ ነው አላህ የሁሉ በላይ ነው ሁሉን የሚቆጣጠር ነው ማለት ይከለከላል ማለት አይደለም አሉ። لأن وصفه بالألوي من جهة المعنى ይሄ ኡሉው المعنى የምንለው አላህ ከሁሉም በላይ ነው በቁድራው ከሁሉም በላይ ነው በማድረጉ የሚለው ነገር ይሄ ነፍ የለበትም። والمستحيل ይላሉ ኢብኑ ሐጀር ልብ በሉልኝ አውነ ذلك من جهات الحس አላህ በዛት በሐቂቃው ከላይ ነው ብሎ ማለት ለአላህ ሙስተሂል ነው
ይላሉ። እንግዲህ ከነ ኢብኑ ሐጀር በላይ ሙሐዲስ የለም። ወነቁሉ ለሁም نقل المحدث المشهور معجبة الدنيا على علي القاري شرح المشكات የሚባለው ላይ الإجماع على تنزيه الله عز وجل عن الجهة التي لم ترد في كتاب الله ولا سنة رسوله صلى الله عليه وسلم ولكن الوهابية المموهات نزي የሚቀባቡና አታላይ የሆኑ تنقلوا عن ابن تيمية وأضرابه المشهورين بتقولهم على السلف ما لم يقولونه ولم يعتقدونه في مسائل كثيرة التي خالفوا فيها جمهور أهل الحق والعلم. الله يطبقنا نزب وهابيان ሌላ ሊቀቡ የሚፈልጉት ابن تيمية ከابن تيمية መሰሎች አካል ነው ብለው ታላይ አድርገው ይሄ የሰለፉን ሷሊህ የሰለፎቹ አቂዳ ነው ይሄኛው ደግሞ የአህለል ከላም ነው ብለው የኢብኑ ተይሚያንም አንድ አቂዳ ልክ አንድ እንደ መዝሃብ አድርገው ሊያቀርቡ የሚችሉ ሰዎች በፍጹም ውሸት ነው። ከውቀትም ነፃ ናቸው። አቂዳውንም አያውቁትም። አቂዳተ ተጅሲም አላህን በአካል ከላይ ነው ያለ ሰው ከሙስሊሞች ውስጥ ነው ተብሎ በፍጹም ሊቆጠርም አይችልም። የኢብኑ ተይሚያ አቂዳም ከሙስሊሞቹ አንዱ አቂዳ ነው ሊባል አይችልም። ለዚህ ቅጡ የጠፋቸው ዋሃብያ እንዳይባሉም ከዚህ መለስ ብለው በአህለ ሱና ውስጥ ተሰግስገው ለመግባት የሚያስቡ አህለ ሱና ሆነውም ግልጽ አቂዳውን እንዳያሳውቁ ከዋሃብያውም እንዳይጣሉ የሚሉ ጁሃላዎች ጭራሽ የዲነል ኢስላም ሚስጥር ያልገባቸው ሰዎች የሚሉት እንጂ የኢብኑ ተይሚያ አቂዳ ምን አቂደቲል ሙስሊም ሆኖም አያውቅም። አሁንም አይደለም ወደፊትም ኢላ አንተ ቁመሳ ይህን አቂዳ ነው ብሎ የሚቀበል አሊም የለም። አሁን ያቀረብናቸው ትልልቆቹ ሙሐዲሶች ሌሎቹም አቂዳቸው አቂደተ ተንዚህ ነው። ስለዚህ አህሉል አተር የሚሉት ምን ማለት መሰለህ እንደው የሚሉት ሲያጡ ካሁን በፊትም ተሞክሮ ነበር። የመጅሊስ መመሪያ ደንብ ሊያረጉን ፈልገው ነበር። ዋሃብያ የራሱ ታርጋ የለውም፣ የራሱ ካርታ የለውም፣ የራሱ ፓስፖርት የለውም። በሙሐመድ ፓስፖርት ሰይዲን ሙሐመድ ነው ብሎ ለማሻገር የተጅሲምን አቂዳ የአህሉል አተሮች ነው ብለው አጋ ለማለት ወደ ሙስሊሙ የሚጋጋጡትና የሚፈራገጡት ስለሆነ በጭራሽ የኢብኑ ተይሚያ አቂዳ የሙስሊሞች አቂዳ አይደለም። ይሄ ምንም በሙሉ የምንለው ነው የሚል ከሆነ ከማውራት ያለፈ አንድ ኪታብ ስለማይዘክር ኢብኑ ተይሚያና ከኢብኑ ተይሚያ መስተሎች ሙዲያሂኖች ካልሆኑ በስተቀር ከአህለል ሐዲሶችም ከፉቃሃዎችም ከነህዮችም ከአህሉል ከላሞችም በአጠቃላይ ጀበል ፊል ኢልም ከሆኑት አሊሞች ማምጣት በፍጹም አይቻልም። ይህን ስናወራ ሼህ አብዱራህማን እኔ እንደ መሰለኝ እኔን አቋም አይደለም። አሁን ለጥያቄዎች ሁሉ መልስ እንሰጥ አንዳንድ ሰዎች ይላሉ የኔ እንደዚህ ከሆነ ብለው የሚሰጡት መልስ አለ። በጭራሽ ይሄ የዑመር መልስ አይደለም። እኔ ብዬ አልመልስም። ዑለማዎቹ ያስቀመጡትን ነው የምንናገረው። ዑለማዎቻችን ደግሞ ያኮሩናል። የኢብኑ ተይሚያን አቂዳ ብሎ የሚሰው ሻሃደተይን አድርጎ ወደ ኢስላም እስካልተመለሰ ድረስ ያው ከኢባደቲል ኢጅል እነዛ ኢጅል ያመለኩ ወይም ሌላ ቀርበው ዘይት ቀብተው እየተሸከሙ እያወጡ እያስገቡ ከሚገዙት ሰዎች ተለይቶ በፍጹም አይታይም። በፍጹም አቂዳ ሊሆንም አይችልም። እውነታው ይሄ ነው። ሌላ ሰው ቢቀባባላቸውም ሊጠቅማቸው አይችልም። መርሐባ ባረከላሁ ፊኩም ሼኺ፣ በጣም አጥጋቢ የሆነ መልስ ነው የተመለሰልን። አላህ ተዓላ ይጠብቃችሁ። ወደ አሚን ጥያቄ ወስዳችኋለሁ። አሁንም ከእንደዚህ አይነት ግለሰቦች ነው እንደዚህ አይነት ነገራቶችን የምንሰማውና ጥያቄው ትንሽ ለታዳሚዎቻችን ያው ሊገርማቸው ይችላል። አልአይ ሐሊን ውስጡ ብዙ ነገር ስለያዘ ሲብራራላቸው ግልጽ ይሆናል። ጥያቄው የሚለው የሐሪማ መሻይኾቻችን ወይም ደግሞ ሱፊያ መሻይኾቻችን ለሙዚቃ ያላቸው ቦታ ምንድነው? ወይም ደግሞ ስለ ሙዚቃ አቋማቸው ምንድነው? ሙዚቃን ለማንገስ የመጣ ግለሰብ ሐሪማዎችን እንዴት ሊመራ ይችላል? ወይም ደግሞ ሙዚቃን ለማንገስ የመጣ ሰው ሱፊያዎችን ስልጠና ሰጣለሁ እንዴት ይላል የሚል ጥያቄ ነው የቀረበልን። እንሻ ጀዛኩሙላሁ ኸይራ። ይሄ የሚያጅብ ነው። መቼም አጅቦ ያሳጅባል። እንግዲህ የውመል መድረስ ምልክት ነው። ዑለማዎቻችን ቅድም እንዳልኩት በቁርአን በሐዲስ የሚመሩ ናቸው።
እነዚህ ደግሞ ጊና የሚባሉት ሙሐረም የሆኑት በቁርአን ሐዲስ ነው ረሱል አለይሂ ሰላቱ ወሰለም ያስቀመጡት ነው። ፉቃሃዎቻችንም በዚህ አይደራደሩም። ሽዕር የሚሉት አለ ሂክማ ያላቸው የሚባሉት እና አቡበክር ይገጥሙት እንደነበረው እነ ቢላል ይገጥሙት የነበረው ሹዓራዎች አሉ ስለ አኺራ የሚያስታውስ ሽዕር የምንለው። እዚህ ግን አንዳንዶቹ መጥተው የትኛውንም ዘፈን ይበቃል ብሎ የነብነው ሐዝምን እየያዙ ሙዚቃን ሲያደንቁና ሙዚቃን ይበቃል ሲሉ ነሱን ሲخلፉ እናያቸዋለን። የነቅረዷዊ ደረሳዎች ማለት ነው። ይሄ በፍጹም ሊሆን አይችልም። እነዚህ መሻይኾች ሐቂቃ እንዲህ አይነቶቹ ሰዎች ስልጠና መስጠት ይቅርና ደረሳ መሆን የሚችሉም አይደሉም። ደረሳ ለመሆን እንኳን አቅም ይጠይቃል። ግን የቂያማ የመድረስ የዲፍረት ዑለማዎቻችን ያላቸው ንቀት መጀመሪያ ምን እያሉ ኪታብ ቸግሯቸዋል አንዳንድ ኪታብ እያሉ ከዚህ ሳልባጅ እየሰበሰቡ የማያውቁትን የሹር ባህል እንስጣችሁ የተለያየ እያሉ እነሱን ሲጠቀሙባቸውና በዛ ዚያራ እያሉ ቀረቧቸው። አሁን ደግሞ ከዛ ከዲፍረታቸው የተነሳ ተነስተው ደግሞ ለነሱ ስልጠና እንስጣችሁ አሉ። ስለዚህ የሚያሰለጥኗቸው እነዚህን ያውርቶች የአዝካር ሰዎች የሐሪማ ሰዎች ሙዚቃንም ሞክሩ ብለው ሙዚቃ ሊያስተምሯቸው ይሆናል ይሄዱላቸው እንጂ መቼም አኺራ አውሷቸው ተቋል ሊያዝንጿቸው አይደለም። ወይም እንደኛው ኢብኑ ተይሚያን ሸይኹል ኢስላም እንላለንና ሸይኹል ኢስላም ብላችሁ አቂደተ ተጅሲምን ተጋቱ ሊሏቸው ነው። ይሄንንም የሚጋቱ አይደሉም። አንዳንድ የዋህ የሆኑ ዑለማዎች የነዚህን መርዝ ያልተረዱ ዑለማዎች ቢኖሩም በይሁ ላይ ትልቅ ቡሽራ ታነስታችሁት አይቀር ልስጣችሁና እዛ መድረኩ ላይ አሁን ከመሸ የሰማው ትልቅ ቡሽራ ነው። አንዳንድ ጀግና የሆኑ ወንድሞቻችን ያሏቸው እኛ እንዴት ደፈሯቸው ስንል ነበርና ያሏቸው ምንድነው ከዋሃብያ ጋር አብራቸው ስገዱ እነሱ ከእስላም አይወጡም ወንድሞቻችን ናቸው ሲሏቸው፣ ከዛው ግን ጀግና የሆኑ ወንድሞቻችን ተነስተው እንዴት ነው ከነሱ ጋር አንድ ምን ሆነው ዑለማዎቻችንን ከየመስጂዱ ያባረሯቸው እነሱን ተከትለን አንሰግድም ብለው ካፊር ናቸው ካሉን ጋር እንዴት አንዲ ነው ልትል ትችላለህ? ሁለተኛ ከሰፊና ጀምረው እስከ ኢርሻድ ከሹርጡ ሶላት ጀምረው እስከ ተውቂያ አስተከን አህካሙን የሚያውቁትን ዑለማዎች አሰለጥናለሁ ብለህ መምጣቱ ራሱ ይሄ ዲፍረት ነው የሚል ዛው ከመድረኩ ተነስቶ በጽሁፍም ሌላዎች ኢንሻአላህ ረድ ሰጥተው ይሄን ነገር እንደገና ቀይረው ወደ ቢዲያ ወደ ምናምን ሄደዋል። አሁንም ረድ ዘያት ተባለውንና መልሱን እዛው ተሳታፊ ከሆኑ ሰዎች የጻፉ ሰዎች አሉ። ሰሞኑን እንዲያውም ረዱን ለሚዲያ እንድታውሉልን ብለው ከደሴ ራሱ ዑለማዎች መልእክት የላኩ ዑለማዎች አሉና አንዳንድ የዋህ ዑለማዎች ቢኖሩም ዑለማዎቻችን ግን ነቅተውና አዋርደው እንደመለሷቸው ነው የደረሰኝ ኢንፎርሜሽን። እንዲህ አይነት ሰዎች ደረሳ መሆንም አይችሉም። ሌላ ምንም ሊጠቅሟቸው ሳይሆን ሊያደነዝዟቸው ያን የነበራቸውን ወኔ ሊያተረሿቸው ኢኽዋን የቀረበው ሰው ትልቅ መከራ ነው በሐቂቃ ስናየው። ሌላ አይደለም እኮ የሚሏቸው ሼህ አብዱራህማን አንዳንዶቹንም ገደል ያስገቧቸው ይሄዳሉ። እናንተ እኮ የሁሉ አባት መሆን አለባችሁ ይሏቸዋል። እናንተ እኮ ዓሊም ሆኖ ሁሉ ይወዳችኋል እያሉ እነዛም እውነትም ሁሉም ይወደና እንዴ ለካ ባልወለዱት ልጅ የሁሉም አባት ሆነናል እንዴ ሲሉ ዲናቸውን ለቀው አንዲነን እንዲሉላቸው ነው ጧት ማታ የሚወተውቱት። ጧት ማታ የተለያየ ሄል የሚጠቀሙትና አሁን ቅድም እንዲያልናቸው ዑለማዎች ኢንሻአላህ ረድ የጻፉትንም የምናቀርበው ይሆናል በይሁ ሚዲያም ላይ እናንተም ኢንሻአላህ ለአዳማጮቻችን እንደምታቀርቡላቸው ተስፋ አደርጋለሁ። ቃልም እንደምትገቡላቸው በጣም የተደሰትኩበትና ዑለማዎቻችን አዋርዶ የመለሱባቸው አጋጣሚ ስለሆነ ወደፊትም አሁን የሐሪማ ባለቤቶችን ማንቃት ሐሪማ ባለቤቶችን ይህን ነገር እንዲረዱ ማድረግ ግድ ይላል። እነዚህ አይደለም ሊያሰለጥኑ አይደለም እነዚህ ለነሱ ደረሳ መሆን የማይችሉ ሄደው ትልቅ ውርደት ነው። በተለይ የወሎን ዑለማ በተለይ በነህው በሶርፉ በመንጢቅ በበላ ምላሳቸው የነዱ ስንት ዑለማዎችን እነዛ ፊት ቀርቦ እኔ ላስተምራችሁ ብሎ መቅረቡ በራሱ አሳፋሪ ተግባር ነው። ግን ኢንሻአላህ ወደፊት በዑለማዎቻችን ላይ እንዲህ አይነት ጨዋታ ቀልድ ይደገማል ብለን አናስብም። ኢንሻአላህ ቢኢዝኒላህ ያንዴና መጨረሻው ይሆናል። ለበይኩም ሼክ መርሐባ ባረክ
ፊኩም ይሄን የተሰጠውን ያላችሁትን ረዱን ኢንሻአላህ ባላችሁት መልኩ ከነሱ ፍቃድ ወስደን ከናንተው ተለቂ ወስደን ኢንሻአላህ ወደ ማህበረሰቡ ሶሻል ሚዲያ ላይ ለማውጣት እኛም ያው በእናንተ ፊት ቃል እንገባለን ኢንሻአላህ ተዓላ مرحبا حتى እዚህ አንዲት ልጨምርና ተመለስን ብለው ነው ብዙዎቻቸው ስልክ ትናንት ወሃቢያዎች የነበሩ ሲያጦዙ የነበሩ ወሃቢያውን በአለም ሲከስር ደሞ ወደ ኢኽዋንነት ተመልሰው በይህኛው ምንምራችሁ የሚሉ አሉ ሌሎችምና ሐፊዙን ነው ያሉትን ሰዓት የሚኖር ከሆነ ትንሽ ላቀርብላችሁ لبكم شيخ نعم ساعة لنا مرحبا على الحفيظ النووي رحمه الله تعالى في تدريبه كما في تدريب الراوي تقبل رواية التائب من الفسق ያሉ እንግዲህ ማሙ ነው ያሉትን ነው ቅድም ብያለሁ የኔ አስተያየት ብዬ ማስጣትም ስለማልፈልግ ነው ማንኛውም ከተለያዩ ወንጀሎች የተመለሰ ሰው የሚያወራውን የሚናገረውን እንሰማዋለን إلا الكذب في حديث رسول الله صلى الله عليه وسلم برسول الله يواشي سو سيكر فلا يقبل أبدا وهابيات نانتنا شرك على ديلون الشرك توحيد على ديلون توحيد يا رسول حديث كات أمم ينبرا زاري تملسو يمو ليلا بلو الله ديلن برسول الله سيواشي نبرا سو أبدين أنقبلهم وإن حسنت طريقته እንደው ተውበቱ እንኳን ተስተካክሏል ተብሎ ቢታሰብ አይደለም እነዚህ ተቀባብተው የመጡ ይቅርና ከዛ ቃለው አህመድ ኢብኑ ሐንበል ወልሁመይዲ ሸይኹ البخاري በረሱሉ ላይ የዋሸሰው ልብንበል ወሃቢያ የነበረ ሰው አሁን ወዲ አህሉ ሱና ወል ጀማዓ ቢመጣ ተውበት የለውም ይያን አይደለም ቶብቶ መሻይኾቻችን ላይ ተጎንብሶ ጺሙን እንዲሁ ቀንሶ መቅራት መማር ይችላል ሸኾቻችን ግን መሻይኾቻችን ዛሬም ትናንትናም በዛው ላቡካ ዛሬም ላቡካ ብሎ ሊመራ ግን አይችልም የኢማሙ البخاري ሸኽ ናቸው ይሄን የሚሉት والصيرفي الشافعي على الصيرفي كل من اسقطنا خبره بكذبين አሉ ትናንትና ያዋሻል ብለን ያልነው ሰውዬ لم نعود لقبوله بتوبة ወብሻለሁ ቢል ዛሬ ልንቀበለው አይቻልም በማስተማሩ በሪዋያ በኩል አሉ ومن ضعفناه ትናንትና ضعيف ነው አይሆንም የተባለ لم نقويه بعده ዛሬ ትልቅ አንክሯል ብለን እንትነው ልንለው አንችልም አሉ وقال السمعاني من كذب في خبر واحد የረሱሉን ሐዲስ አጣሙ ዋሽቶ አንዲት ሲያስተላልፍ የተሰማ ሰው وجب اسقاط ما تقدم من حديثه እስካሁን ያወራውን ሁሉ ጭራሽ ልንቀበለው አይገባም አሉ وكذا الامام الحافظ السيوطي رحمه الله يهننالو وقال الشيخ والامام محمود السبكي في كتابه اصحاف الكائنات የሚባለው ኪታባቸው ላይ رحمه الله رحمه واسعه وقد قام اجماع السلف والخلف على ان من اعتقد ان الله تعالى في جهات وهو كافر كما صرح به الحافظ العراقي ተመልከቱ አላህን ባንዲ አቅጣጫ ነው ያለ ሰው እስላም ይወጣል ሲሉ الامام محمود السبكي ብለዋል وبه قال ابو حنيفه ومالك والشافعي وابو الحسن الاشعري والامام الباقلاني ይህን ኪታብ ማየት ተፈለገ البيان الكافي የሚል ላይ ይሄን አስቀምጧልና እዛው ላይ ያሰለጥኗቸው ከሄዱት አንዱ ምንድነው ኢብኑ ተይሚያና መሰሎቹ አቅጣጫ ሰጠው አርሽ ላይ ነው ቢሉም ተቀበሏቸው ከዛሊከ ተከተላቸዋቸው ስገዱ ወንድሞቻችን በሏቸው እነሱ ቢያፈናቅሏችሁም ከመስጂድ ቢያባረሯችሁም የፈለገውንም ቢያረጓችሁ ካፊሮች ናቸው ቢሏችሁም እናንተ ግን ወንድም በሏቸው ለማለት ስለሆነ ትናንትና ሲዋሹ የነበሩ ሰዎች ይተብቱ ይምጡ ወዲ አህለ ሱና ወል ጀማዓ ይግቡ ግን አመኔታ ተሰጥቷቸው ከፊት ሆነው አህለ ሱና ወል ጀማዓው ሊመሩ በፍጹም አይችሉም አቅሙም ዕውቀቱም የላቸው ታማኝነቱም የላቸውም ነው ሼህ አብዱራህማን مرحبا شيخ بارك الله فيكم በጣም ከምንፈልገው በላይ የሚገባው በላይ ነው የተብራራልን በነገራችን ላይ እነዚህ ግለሰቦች ለ30 አመት ያክል ሽርክን ስንዋጋ ኖረናል ብለዋል ሐበሻ ላይ
ለአድሪ እንግዲህ ሽርክ የሚሉት ያው ዑለማዎቻችን የሚሰሩትን ይሄንኑ ተወሱሉ መውሊዱ ምኑ ነው ሊሆን የሚችለው እንጂ ለ30 ዓመት ያክል ሽርክን ተዋጉ እንዴት አይነት እንደሆነ ብቻ አላውቅም። ንግግራቸው ግን ይሄን ይመስል ነበር። ያኒ ሱፊያዎችን ያከፍሩ እንደነበር ግልጽ ነው። አሁን ደግሞ መልሰው ቅቤ ቀብተው እንዳላችሁት መልሰው የኢብኑ ተይሚያን አቂዳ የማጠጣት ስራ ነበር። ኡስሉን ቀይረን መምጣት አለብን ብለው ነው የመጡበት ግልጽ ማለት ነው። ትክክል 30 ዓመት ሌላ አይደለም። ሙስሊሙን መሻይኹን ሲያከፍሩ ሙሽሪኮች ናቸው ቢድዒ ናቸው ሲሉ ኑረው አሁን ደግሞ መለስ ብለው ያው ተውሂድ ነው ችግር የለውም ሊሉና ሊያታሉት ነው የተመለሱት። ይመለሱና ከስር ሆነው ይማሩ ነው የምንላቸው እንጂ በፍጹም መሪ ሊሆኑ አይችሉም። እስካሁን ሲያከፍ 30 ዓመት ዋሃብይነት ነው ሲግቱ የኖሩት። አሁንም አልሸሹም ዘወር አሉ ነው እኮ ምንም ነገር ላይ ያለም ያንንም ይሄንንም ዋሃብያ ከኋላ ያፈናቅላል። እነዚህ ደግሞ አየረጩ ዝም በሉ በቃ አትናገሩ እያሉ ዋሃብይነት እናስፋፋ የኢብኑ ተይሚያን መዝሀብ እናሰራጭ ነው። ከዛ የተለየ አይደለም። ለበይኩም ሸይኽ ባረከላሁ ፊኩም። አሚን ወኢያኩም። አራተኛው ጥያቄ ሙፍቲያችን ሙፍቲ ሀጂ ዑመር ኢድሪስ አላሁ ተዓላ ይርሐማቸው አላሁ ተዓላ ይዘንላቸውና ያው ብዙ አሳልፋችኋል ከእናንተ ጋር በመጅልስም በተለያዩ አጋጣሚዎች በደንብ ትታወቃላችሁ እና ከንግግራቸው ተረድታል። መሰለን እኛ 4 ቪዲዮ ከኔ ጋር አለ ከሌሎችም ጋር ከተማሪ ሁላ ጋር አለና 4ቱን ቪዲዮ ላይ ሙጀሲማ ካፊር ነው የሚል አስተምሮ እንደሰጡ ለሙጀሲማ ያላቸው አቋም ይሄ እንደሆነ በግልጽ አቋማቸውን አስረድተዋል። ነገር ግን አንዳንድ ግለሰቦች ደመዋል አይ ሙፍቲ እኮ ተጀንጅነው ነው እንደዚህ ያሉት ሲሉ ሰምተናቸዋልና ዑለማ የሆነ ሰው በዲን ላይ ተጀንጅኖ የማይሆን ነገር ይናገራል ወይ? ሙፍቲስ እንደዚህ የሚናገሩ ተጀንጅነው የማይሆን ነገር የሚናገሩ ሰው ናቸው ወይ? ሐውለ ወላ ቁወተ ኢላ ቢላህ። ቅድም ብያለሁ እኮ ዑለማዎቻችን ሰላመተ ሶድር ስላላቸው እነሱ ጋር ሄዱ አንገቱን ቀበር አድርጎ የዘየራቸውን የሚያወራቸውን ሁሉ እውነት ብለው ስለሚመለሱ ስለሚቀበሉ በቃ የሚቆጥሯቸው እነሱ እንደፈለጉ የሚያደርጓቸው። እንግዲህ የቃላቱን እንኳን ማስጠላት አሁን እነዚህ ሰዎች ሙፍቲ ያሉ የሙፍቲ ትውልድ ነን የሙፍቲ ተከታይ ነን ሙፍቲን እንወዳለን ሲሉ የነበሩ ናቸው። ግን ሙፍቲን ከርተው የዋሃብያ አገልጋይ ሲሆኑ አመት እንኳን አልፈጀባቸውም። በጣም የሚገርመኝ ይሄ ክስተት የተከሰተ ነበር መሰላችሁ አብዱራህማን ያው ሌሎች ወንድሞቻችን ሙፍቶቻችን እየሰሙ ስለሆነ ኮምቦልሻ ላይ ሸኻችን ሸኽ መሐመድ ታጁዲን ያለፉ ጊዜና ገና 4 ወራቸው እንኳን ሳይወጣ ወርም አልሆናቸውም እንጂ ዛው 7ቱ ላይ ያለን እሱን እንወዳለን የሰው ተከታይ ነን የሚለው ሁሉ ከዋሃብያ ጋር ተጣምሮ ኃይለኛ ዋራ አስነስቶ ነበር ከርቶ ማለት ነው። ያ ሁሉ ግን አልহামዱሊላህ በአላህ ቁድራ ከስሞ ነው የቀረው። አሁንም ሙፍቲ ጋር ጉልበታቸው እየወደቁ ልክ ዋሃብያው እንደተጠቀመባቸው ማለት ነው። የሰው ተከታይ ነን ሙፍቲያችን ሲሉ የነበሩ ሰዎች ሙፍቲ አሁን አመት ሳይሆናቸው 8 ወር 10 ወር እንኳን ሳይሆናቸው ተመልከት ሙፍቲን በግልጽ የወጣው ዋሃብያ ሙሽሪክ ናቸው ጣዖት ናቸው ተረሁም አይደረግም አንሰግድባቸው ማለት። ይሄኛው ደግሞ እሱን ከተላለሁ የሚለው ልክ እንደሱ ዝም ብሎ እንደቃ ወዳ ወዲ እንደሚደረጉ አርጎ እንዲን ኩፍር ያልሆነ ነገር በሌላ ሰው ጫና ቃላቱ በራሱ ሙፍቲን የሚገልጽ ነው ወይ? ጀንጅ ነው ካፊር እንዲሉ አደረጓቸው ማለት ለሙፍቲ ያላቸው ንቀትና እውነትም ሙፍቲን የማይወዱ የማይከተሉ አስመሳዎች ጥቦች መሆናቸውን ከዩ ማወቅ ይቻላል። ለዑለማዎቻችን ያላቸው ቦታ ምን ያህል የወረደ እንደሆኑ ሙፍቲን እኔ በትክክል አውቃቸዋለሁኝ። ለማንም የሚመለሱ አይደሉም። ሐቂቃውን ሙፍቲ አይሳሳቱም ማለት አይደለም። ዋብያ ዛን ሰዓትም እንደ ጫማቸውን እየላሱ ካልሳቸው ውስጥ ገብተው አንዲነን ሙፍቲያችን እያሉ በሰላመተ ሶድር ያልሆነ ነገር በሙስሊሙ ህብረተሰብ ላይ እንዲሰራ ሲያረግ ሙፍቲ ትክክል አይደላችሁም ብለናል። እሱም በኋላ ያሉት ይሄንን አብሮ ከነበረ ከማንኛውም ዑለማ ተቀርጾ ከሆነም የምታገኙት ነውና 7 ሰማይ የዘለቀ 7 መሬት የገባ ተንኮል እንዲያላቸው አላውቅም ነበሮች ወሃቢያዎች እንዲህ አይነት አውሬ መሆናቸውን ብለዋል። እንዴት ነው ይከፍራል ሲሉ ሙፍቲ ማቱሪዲ ናቸው። አቂዳቸው ነው አሻሪ ናቸው ሙፍቲ። አቂዳውን በትክክል የሚያውቁትን አላህን አካል ነው ካለ አርሽ ላይ ነው ካለ እውነቱን ተናግረዋል። ፉላን ብሎ hatta እንዲሰርተው እዛ ሄደው ምናም ሊሉ ይችላሉና አፍራዶቹን ሰዎቹን ሊያቋቸው
ላያውቋቸው ይችላሉ። እኔ እንዲያውም ከሚያሳዝነኝ ሙፍቲ አንድ ጊዜ ያሉኝ ምንድነው መሰላቸው? እነዚህ ሰዎች እኮ ሁሉም 2000 ላይ እንዲህ ሊያታሏቸው ሞክረው ነበር። አላህ አፍስዶባቸው በስንት ጊዜ በ11 ዓመቱ ነው እንደገና ተቋምኑም ለመቀማት ሙፍቲን ጥላ አድርገው በኋላ ሰውን አናደው ለመግደል የደረሱትና ሁሉንም ተቀብለው ነበር። እነዚህ ሰዎች ከሶላት በኋላ ያለውንም ዱዓ ይሄንንም ተወስሉን እኮ ምናምን ሌላውን ነገር እንደው እስቲጋሳው ምኑ ላይ ሲቀረን እንጂ ሌላውን ተቀበሉ አሉ። አይ ሙፍቲ እንደው ሌላውን ተውትና ዋናው እኮ የአቂዳ ጉዳይ ነው። አላ አቂደቱል አሽዓሪያ ወለማቱሪዲያ ሊመሩ ይሄን አምነውበታል ወይ ስላቸው ሙፍቲ ያሉኝ ምንድነው ይሄ ቃል በቃል ማልጨምረው ማልቀንሰው ስለሆነ ለመሆኑ አሽዓሪያና ማቱሪዲያንም ይخالፋሉ እንደው ጉድ ያመጣውሳ ነው ያሉኝ። ስለዚህ ዑለማዎቻችን አላከፈሩም ቢባል እንኳን በተግባር እነዚህ ዋህቢያዎች ያሉበትን ደረጃ ላያውቋቸው ይችላሉ፣ የነሱን ተንኮል ማለት ነው። ትክክለኛ ግን የሚያምኑበትና የሚያውቁትን አቂዳ ይከፍራሉ ያሉት የሙፍቲ አቋማቸው ነው። ወደ ኋላ ወደፊት የሚሉበት የለም። ሌሎቹን ግን የሰውን ጉልበት የሚስሙትንና ሶፊ ሲመጡ ተቅለስልሰው ሙፍቲያችን የሚሉትን ያንን እቲቃድ ያደርጋሉ ብለው ላያምኑ ይችላሉ ብዬ አስባለሁ። ሙፍቲ ከሰላመተ ሶድራቸውም ትልቅ ሰው ከመሆናቸውም ተንኮልም ስለማያውቁ ተንኮለኞች እየቀረቡ እንትን ቢሏቸው፣ ግን እነዚህ ትንሽ የሆኑ ሰዎች ቅድም ብያለሁ ያቺ የሳተራት የምታየው በሱ አይን ቀድር ስለሆነ እነዚህ በልጅንጀና በሌላው ኢኽዋኑ የሚጫወትባቸው ሰዎች ሙፍቲን ተጀንጅነው ነው ማለት እነዛ ዋህቢዎች በግልጽ ከፍረዋል አንሰግድባቸውም ካሉት በላይ የሚያናድድም ነው። በሐቂቃ ምን ያህል ለዑለማዎቻችን ያለው ንቀት የሀበሻን ዑለማ እንከተላለን መሻይኾቻችን ይላሉ እንጂ ውስጣቸው ላይ ያለው ለዑለማዎቻችን ምንም ቦታ የማይሰጡ መሆናቸውን በግልጽ የሚያሳይ ነው። ስለዚህ የዋህቢያን መክፈር በነገራችን ላይ ሙፍቲ ባይሉትም ኑሮ እንኳን ብለው በእጃቸው ካሴቱ የተናገሩትን እኔም ሰምቻለሁ እንጂ ያው ይሄው ነው። ሙፍቲ ያልገባቸውም እነዛ የሚሉትን አልተረዷቸውም ልንል እንችላለን። አለመረዳት ሌላ ጉዳይ ነው። እያንዳንዱ ሰው ዋህቢያን ኢዕቲቃድ የሚያደርገውን ሳያውቅ ጤነኛ መስሎት ያለ እንደሆነ ይሄ ችግር አለው ማለት አይቻልም። ግን ማንም ይሁን ሲሉ ጁምላ ነው ሁክም የሚሰጠውና አላህ በአካሉ አርሽ ላይ ነው ያለ ሰው ከኢስላም ይወጣል ብለዋል። ይሄ ደግሞ የሙፍቲ አቋም ሳይሆን የሸሪዓተል ኢስላሚያ አቋም ነው። የአህሉል ከላም አቋም ነው። የሙሐዲሶችም የሙፈሲሮችም የሉጋዊዮችም አቋም እስከሆነ ድረስ አዲስ ነገር አይደለም እኮ ይሄ ምን በእጅ ብልጫ የሚጸድቅ ጉዳይ እኮ አይደለም። የሚሻሻል ጉዳይ አይደለም እኮ ሼህ አብዱራህማን። እንደው ማለቱ የሙፍቲ በአሁኑ ወቅት ያለው እውነቱን ተከትሏል ወይስ ከእውነቱ ውጭ ሆኗል ለማለት ነው ለስቲሻሃድ የምናመጣው እንጂ ማንኛውም ሰው ቢሆን እኮ ከነ ኢማሙ ሻፊዒ በላይ ከነ አቡ ሐኒፋ በላይ ከነ ኢማሙ ማሊክ ከነ ኢማሙ አህመድ ትልልቆቹ ሙሐዲስ በላይ የሆነ እኮ ማንም የለ። እነዛ ሁሉ አላህም በአካል አርሽ ነው ያለ ከኢስላም ይወጣል ብለዋል። ሙፍቲ ደግሞ የነዛ የተቅዮች ተከታይ እንጂ የትንንሽ ሰዎች ተከታይ አይደሉም። ግን ዋህቢያዎችን በአግባቡ እንዳልተረዷቸው ከወጡ በኋላ እንደዛ ሆነው ውስጣቸው ተጎርቶ በሐዘን ወደ አኺራ የሄዱበት ጉዳይ ስለሆነ እኔ የማውቀው ብዙውን ተንኮል አያውቁም። አቋማቸው ግን ሙፍቲ አቋም ነው። ነጭ ነው ካሉ ነጭ ነው፣ ቀይ ነው ካሉ ቀይ ነው፣ ጥቁር ነው ካሉ ጥቁር የሚሉ እንጂ በማንም ጅንጀና በማንኛውም መስበክ በማንኛውም ሰው ጉተታ እንኳንስ ካፊር ያላደለውን ካፊር ሙስሊም ያላደለውን ሙስሊም ይቅርና ኺላፈል አውላውን እንኳን የሚናገሩ ሰው አይደሉም። በዚህ መገለጹ ግን በጣም ያማል። በሐቂቃ ያለውን ትንሽ ሰው ነው ይሄን ያለ ካለም መርሐባ እንደው ነገሩ ግልጽ ነው። ቢያንስ አንድ ሰው በእነሱ እንኳን ከመሰላቸው ሰው ሲጀነጀን አንድ ጊዜ እንትን ሊል ይችላል። እንግዲህ አራት መሆኑ በራሱ እኮ ትልቅ ተጽዕኖ ነበር ማለት አራት ጊዜ በተለያየ ቦታ በተለያየ ጊዜ የተለያየ ርዕስ ላይ ነው እንደዚህ አይነት አቋማቸውን ግልጽ ያደረጉትና እውነት ነው ይሄ ዙልም ነው። አላሁ ተዓላ እናንተንም ያቆይልን። ያው ከነሱ እንደሰማነው እኔ ዑመር ባልፍ ሌላ ዑመሮች አሉ ብለው ወደ እናንተም እንትን ያሉ ስለሆኑ እናንተንም አላሁ ተዓላ ይጠብቅልን፣ የምንጠቀምባቸውም አላህ ያድርገን። አሚን አሚን ወኢያኩም። መርሐባ ወደ ሌላ ጥያቄ ልሸጋገር። አሁንም እንደዚህ አንዳንድ ግለሰቦች ማለትም አዋሙን ለመጠበቅ ነው። በነገራችን ላይ ያው ቅድም እንዳልኳችሁ ሰው ዝም ብሎ አንዳንድ ሰዎች ጥምጣም ጠምጥመው ወጥተው ሲናገሩ ሌላ ነገር ይስሩና እነ ሸህ እኮ እንደዚህ ካሉ አይነት ነገር ስለሚሉ
ያንን ለመጠበቅ ያክል ነው። ከአንዳንድ ግለሰቦች የሰማነው ነገር አሁንም ሐረም ላይ በሚሊዮን የሚቆጠሩ ህዝቦች ተከትለው ይሰግዳሉ። ማለትም እዛ ወሃቢያዎችን ተከትለው ይሰግዳሉ ይላሉ። እንግዲህ እዛ ወሃቢያ ያሰግዳል የሚለውን ነገር በእነሱ እንትን ወስደው ማለት ነው። እነዛ ወሃቢያን ካፊር ከሆነ ከኋላ ተከትለው ሁሉ አክፍራቸዋል። ከየት ነው የወሰዱት? እኛ አክፍረናል ወይ? እና ደግሞ ሶላት መከተል አለመከተል እስኪ ስለዚህ ጉዳይ እስኪ አብራሩ እንጂ። ይሄን ምንድነው ይሄ ማንሸም ራኢሐተል ፊዕልን ይሄን ይላል ብዬ አላውቅም። ያለውን ባላውቅም እንደዚህ የጠየቃችሁን ይሄ የዑለማ መልስም የዑለማ ጥያቄም አይደለም። እንዲህ ተብሎ አይባልም እኮ ኩፍር በሰው ቁጥር ብዛት የሚቀር ስላነሰ ይሄ ችግር የለውም በቃ ከፍሯል የሚባል ጉዳይ አይደለም እኮ። ሁክሙ ምንድነው ነው የሚባለው እንጂ የዓለም ህዝብ በአጠቃላይ አንድ ኩፍር ላይ ገብቶ አንድ ሰው ቀር ያ ሁሉ ስለበዛ እንዴ ከአላህ ቁጥጥር ውጭ ሆናሉ ብለው ፈሩ እንዴ? ስለ አይነት በኢትዮጵያ ብንወስድ እኮ አሁን ስለ እውነትም ይሁን አይሁን በዓለም መረ ረሱል አሚና አለይሂ ሰላቱ ወሰላም እንደነገሩንም አለል ሐቆች እኮ ቀላል ናቸው። እንደውም የጀነት ሰዎች 999 ምን አህሊናር ሆኖ አንዱ ነው የጀነት ብለዋል። አንድ ቀይ በሬ ላይ እንደ አንድ ነጭ ጸጉር ወይም ነጭ ጸጉር እዛ ነጭ ሆኖ በሬ ላይ እንደ አንድ ቀይ ጸጉር የምትታዩ ናችሁ ብለዋል። እኛ የብዛት ጉዳይ ይሄ አይደለም የሚነሳው። ግን ቅድም እንዳልኩ ነው እኛ ስላልን በጅምላ ይከፍራል ምናምን የሚል ሁክም እኛ አክፋሪዎችም አስላሚዎችም አይደለንም። ሰውየው አቂዳውን ጠብቆ እስካለ ድረስ ሙስሊም ነው። ከኢስላም እስከወጣ ድረስ ይወጣል ነው። ሐረም የሚመጣው ሐቂቃውን እንነጋገር ካልን ያ ሁሉ ወሃቢያ ሆኗል። ወሃቢያ ይከፍራል አይደለም። የሐረምን ወሃቢያ መሆን የማያውቅ ስንት ሰው አለ። ትክክለኛ መስለውት የሚከተል አንዳንድ ጅል የሆኑ ሰዎች ሲያነሱ ሰማለሁና ሐረም ሄዳችሁ ደግሞ ልትከተሉ ነው ምናምን ይላል። እኛ እኮ ሐረም ስለተቀመጠ ሙስሊም ነው ልንለው ዝዲያ ስለሆነና ቀይ ጥምጣም ስላለበሰ ብቻ ደግሞ ወሃቢያ ነው የምንለው ሰው የለም። የአቂዳ ጉዳይ ነው። አቂዳ ዓለምን የሚያዳርስ ነውና ስለዚህ አብዛኛው ደግሞ ማን ነው የነ ሱደይስንም ሆነ የመዲናውን ኢማም ሙጀስቲ መሆናቸውን ትክክል ብዙ መቅጧ አላቸው እኮ ምንም እዛ ላይ ምን አህሊ ሱና ናቸው ሊባል አይችልም። በአብዛኛው ያወቀ ከሆነ ብቻውን ይሰግዳል፣ ሙፋረቃ ይነይታል። እዛ ሄዶ የማይከተለው ከሞከም እዛ ምን ሄዶ በነገራችን ላይ እኛ ለጧፍ ለኡምራ ለሐጅ እንጂ ወሃቢያን ለመከተል ሱደይስን ለመከተል አይደለም። እነሱ ሐረም ላይ የተቀመጠ ሰው በቃ በአጠቃላይ ከአንዱ ጀነት የተመሰከረለት አድርገው ይወስዳሉ እኮ። በነገራችን ላይ 360 ጣዖታት ተብትቦ እንደያዘው ያቁም እንዴ? ወቁል ጃአል ሐቅ ወዘሐቀል ባጢል ኢነል ባጢለ ካነ ዘሁቃ እንዴት ተባለ ያቁም እንዴ? አሁንም የሰው ጣዖታት የተበተበው ኢንሻአላህ ነገ ይፈራርሳል። አሁን እየፈረሰ ነው። ነገ ከነገ ወዲያ አህለ ሱና ወል ጀማዓ በትክክል ሲይዙት ኢንሻአላህ ጀማዓ በሙሉ እንሰግዳለን። እዛ የሄደ ሁሉ የሚከተል መስሏቸው የሚዋሩ ሰዎች አቅላቸውም የታመመ ሰው ነው። አበሻ ላይ ስለሆነ ካፊር፣ አረብ ላይ ስለሆነ ሙስሊም፣ አረብ ላይ ስለሆነ ሙስሊም፣ አውሮፓ ስለገባ አሜሪካ ካፊር የምንለው ሰው የለንም። ሁክም ነው። ስለዚህ እኛ ደግሞ በኢጅማል ሱሪውን ስለቆረጠ ብቻ ጺሙን ስላሳደገ ተጅሲሙን ያልተጋተ ከሆነ የነሱን ተንኮል ማያ ከሆነ ያ ሁሉ ወሃቢይ ነው አላልንም። ግን አላህን አካል ነው ብሎ እንደነ ፈውዛን ጽፎ ኢርሻድ እያሉ በለቀለቁት እንደነ ኡሱለ ሰላሳ እነ ፈቱል መጂድን የተጋተ የትም አሜሪካም ይግባ የሚቆጣጠረው አላህ ነው። ሱዑዲ ይግባ ሱዑዲ ስለሆነ አላህ ሙጀሲማ መቅጣት ምንድነው? አላህ የሚፈራ ነገር መሰላቸው እንደ አላህ መልጉይብ እኮ የሆነ ጌታ ኻሊቀ ሰማዋት ወልአርድ ጋሊብ እንጂ መግሉብ የሆነ ጌታ እኮ አይደለም። ማንም ይሁን ማን ገና እነ የእጁጅ ማእጁጅ ያሉ አይደለም ወይ ከይ ሁሉ በስተው የሚመጡ። ስለዚህ እኔ ጥያቄውም ከመሰረቱ ትንሽ ምንነክቱ ኢኽዋን ጠጋ ብሎ እንግዲህ ጎማውን ያስተነፈሰው ሰው ሊሆን ይችላል ይሄን ያለው እንጂ በአቅሉ ሆኖ መቼም ምን ይሄን እንደ ቂያስ አድርጎ ያመጣዋል ብዬ አላስብም። ከተባለም የህፃን ወሬ ነው። በሐቂቃ የዓሊም ራኢሃ ካለው ሰው እንዲህ አይባልም። ግን ተጅሲምን ያምናሉ አያምኑም ነው። ኢጅማለን ተክፊርም አይቻልም። ተክፊር ጥንቃቄ የሚባለውም እኮ ለዚህ ነው። እኛ ዝም ብሎ ስለጠላ ነው ምን ስለለበሰ በፍጹም አይደለም። ግን በኪታብ ከትበው ባንዲበታቸው እየገለጹ አላህን አርሽ ላይ ነው የሚል ከሆነ ያው ነው። በነገራችን ላይ ሐረም ላይ እኔ ብዙም ጊዜ ሄጃለሁኝና መዲናም ሲዘየር ብታው
ከኢማሙ በስተቀር ቀርሜ ወሃቢያ ያለ አይመስልም እኮ እዛ አህለ ሱና ነው። ረውዷ ላይ ሲዘይር መስጂድ ረሱል ላይ የሚሆነውን ስታይ ጧፍ ላይ የሚፈጋውን ስናይ የዓለም ህዝብ ይመጣል። የነሱ ምንነት ሳያቅ ሊከተላቸው ይችላል። ሳያቅ ስለተከተለ ሀታ የብኑ ተይሚያን እኮ ባኢህ ያላወቀ የእሱ ኪታብ ሳይደርሰው ተይስም ሳያቅ ሙስሊም መስሎት ኢብኑ ተይሚያ ሙስሊም ነው ስላለ አንድ ሰው ካፊር ነው ብሎ ልንለው አንችልም። እብኑ ተይሚያ ሙጀሲም መሆኑን አውቆ መሐመድ ኢብኑ አብዱልዋሃብ ምን ኢቲቃድ እንደሚያደርግ እነ ፈውዛን እነ ሱደይስ እዛ ሀገር ያሉትም የዋሃቢያን አቂዳ አውቆ ዋሃቢያን አካልም ቢያመልኩም አርሽ ላይ ነው ቢሉም ጭራሽ አላከፍርም የሚለው ሰው ግን አካልን አምልኩ እያለ ነው። ይሄ ሰው ደግሞ ይሄን በማለቱ ከኢስላም ወጥቷል። ከኢስላምን የወጣ ወጥቷል፣ የሞተን ሙቷል፣ ያለን አለ ማለታችን ነውር አይደለም እንጂ እኔ በሰው ቁጥር ማስፈራራት በቂ ነው ብዬ ካም ነው ብዬ ማልወስድም። ሼህ አብዱራህማን ለበይኩም ሼህ ያ ሰላም አላሁ ተዓላ ይጠብቃችሁ። አሁንም ወደ ሌላ ጥያቄ ልወሰዳችሁ። አሁንም ወቅቱ ላይ የተነሳ አንድ ሹብሃ ነው ላአድሪ ምናልባት እንዳላችሁት እንደዚህ እንደ ረአሐተል ዒልም ያለው ሰው እንደዚህ አይነት ንግግር ላይ ይናገር ይችላል። አልአይ ሐሊም ምናልባት አሁን ምስሉ ስለሰማንና ጥያቄው ስለተጠየቀ ብቻ ወደ እናንተ እናደርሰዋለን። ምን ይላሉ? ወሃቢያዎች እስቲጋሳን ሽርክ ነው ማለት መብታቸው ነው። ተወሱልን ሐራም ነው ማለት መብታቸው፣ መውሊድን ሐራም ነው ማለት መብታቸው ነው። ብቻኛን አይንኩን ወይም ደግሞ እኛ ያላልነውን አሉ አይበሉን የሚሉ ግለሰቦች አሉ። እንዴት ነው አሁን ይችላሉ ወይ? እውነት መብታቸው ነው ወይ? አዑዙ ቢላሂ ሚነ ሸይጣን ረጂም። ይሄ እስቲአዛ ካላረግንም ጭራሽ ቃላቱን መስማት ይዘግንናል። ይሄ ምን ደግሞ ይሄንን የሚያለው እኮ ጠምጥሞ ቀሚስ ለብሶ እንዳይሆን ብቻ እንጂ በይሱራ ወጥቶ አንዲ ሰው ሐላልን ሐራም ሐራምን ሐላል ማለት ማን የፈቀደለት? መጀመሪያ ይሄን ብሎ ከሆነ እንደው እኔ አድማጮቻችንም አንድ መልእክት ባስተላለፍ ደስ ይለኛል። ማንም ሰው ብድግ ብሎ ማንኛውንም እስቲጋሳ ማለት ተወሱል ማለት በሸሪዓተል ኢስላሚያ የተፈቀደ የሊል ያለው ሆኖ ብድግ ብሎ እሱ ሽርክ ነው ሐራም ነው ማለት መብቱ ነው ያለው ምንድን ነው? የቀበሌ ስብሰባ ነው? በፓርላማው ነው? ህገ መንግስቱ ነው እንደፈቀደላቸው? የመጅሊስ ደንብ ነው? እድር ነው? ማን ነው ደንብ ብሎ ነው ያለው? ሸሪዓተል ኢስላሚያ ማታቁትን አትበሉ ነው ያለው። በፍጹም ማን ይሄን ደንብ የሰጠው? ሐላልን ሐራም ሐራምን ሐላል አላህ ብላችሁ ተውሂድን ሽርክን ተውሂድን ዲን። በነገራችን ላይ ዝመባሉ አጅብ ነው ደግሞ መጥቶ ይሆናል እንጂ እዛ አንዳንድ የሚመጡ አሉ። በነገራችን ላይ አሁን በየትኛውም ሀገር በግብጽ አሉ እንደና አህመድ ሸሪፍ እንደ እዝም መጥቶ ነበር እንደና አብደልቃድር የሚባሉ በአረበኛ ሰምቸው ነበር ሲለፋደሽ ያሰውየና ምን አለ መሰለ እብኑ ተይሚያ ሐቂቀተን ይሄን አዳምጡስና እኔ ዝም ብዬ የምለው አይደለም ብዙ ሙከፊራት አለበት አለ። ሸክ የለውም አለ። መሐመድ ኢብኑ አብዱልዋሃብ ብዙ ከኢስላም የሚያስወጣ አለበት። አም እኛን ያከፍረናል ለሁል ሁርያ ሲል ሰምቸው ነበር። ለሱ ነፃነት አለው እኛን ያክፍራል። ተመልከት። ግን እንደዛውም ሆኖ ኩፍር ያለበት ግን አናከፍረውም ይላል። ይሄን ደግሞ ረሱሉ ከልክለው ይላል። በረሱል ከዘባ አላ ረሱልላህ ሰለላሁ ዐለይሂ ወሰለም በረሱሉ ላይ ምን ያህል እየዋሸባቸው እንደሆነ ለአላህ ብለህ አዳምጥ እስቲ። ኩፍርያት አለበት። ረሱል ዐለይሂ ሰላቱ ወሰላም አንዲን ሙእሚን ካፊር ያለ ኢን ካነ ከማቃል ወሆ ከማቃለሁ ከሆነ ከኢስላም የወጣን ወጥቷል ማለት ምንም ችግር የለውም። የወጣው ነጩን ነጭ ጥቁሩን ጥቁር ሽምብራን ሽምብራ ባቄላን ባቄላ ስላል ምን ወንጀል አለብን ለአላህ ብለን? ካልሆነ ግን ኢስላምን ኩፍር ነው እያለና ነውና ኢስላምን ኩፍር ነው ማለት ከኢስላም ያስወጣል ነው እንጂ ሰውየው ቢከፍርም ካፊር አትበሉ። ደግሞ በጣም የሚገርመው እዛው ላይ ምን ብሏል መሰለ? እኔ በነገራችን ላይ የሰው ስም መጥቀስ እንኳን አልወድም ነበር። ይሄ አረብም ስለሆነ ጺም ስላሳደገም ጺም ያሳደገ ሰውና ፊቱ ረዘም ያለ ትንሽ አረብ የሆነ ሲያው ያው የነብይ ቃል አድርገው ስለሚወስዱት ነው። ወይም ሱሐባ የተናገረ ስለሚመስላቸው አንዳንድ ህፃናቶች እሱ ሲናገርላቸው ሸርዕን ያስተካከለ ስለሚመስላቸው ልኩን እንዲያውቁ ለእነሱ እንዲደርሳቸው ብዬ ነገረው እንጂ አብዛኛዎቹ ለሚዲያ የሚመጥኑ ስማቸውም የሚነሱ ሆኖ አይደለም። አህካሙን ብቻ ነው የምንናገረው። እና ሚናል አጀብ እዛው ላይ ምን አለ መሰለህ የሚያስጉድ እነሱ እኛን ካፊር ሲሉን እኛማ እነሱን ካልናቸው አለ እንደነሱ ሆን አለ። እነሱ ቢገይሪል ሐቅ
ሙስሊሙን ሲያከፍሩት ከኢስላም እንደሚወጡ ረሱል ከነገሩን በኋላ ወይ እውነትም ሐቅ ነው እኔ ከፍሬያለሁ ወይ መንሱን እነሱ ሐቅ ናቸው ከኢስላም አልወጡም። ሁለት ሰው አንዱን ካፊር ብሎት አንዱ ሙስሊም ሊሆን አይችልም ነው ያሉት ረሱል አለይሂ ሰላቱ ወሰለም። እኛን ቢገይር ሐቅ ምንም ደሊል ሳይኖራቸው ሙሐመድ ኢብኑ አብዱል ወሃብ ስላስተላለፈላቸው ብቻ ስለጨቀጨቁት ብቻ እነ ኢብኑ ባዝ እና አልባኒ ስላሉ ብቻ የዓለምን ሙስሊም እነ ሰይድ ሳቢቅ እነ ሰይድ ቁጥብ ስላሉ ብቻ ሲያከፍሩ የነበሩትን ወሃቢያዎች ምንም ሳይመስላቸው መብታቸው ነው እያሉ ተመልከት። መብት ማንም አልሰጣቸውም። ይሄኛው ግን በሐቅ እንዴት ጣዖትን አምላኪ ካፊር አይሆንም ሲባል ጠበቃ ይነሳሉ። እንደው ምን ሆኖ ይነሳሉ? አንዳንዶቹማ እነሱ ሱፊይነትን የሚያዲሉና ሱፊይነትን የሚከለክሉ ማን ነው ለሱ መብት የሰጠው? እከሌ ሱፊያ እስሚ ሱፊያ ሆኖ ሱፊያ አይደለም እከሌ ሱፊያ ነው። በእነሱ አባባል ሱፊያ ማለት ምንድነው? ደነዝ ያከፍሩም አታክፍረው ይላል። አንተ የሚያጅብ ዝም ብለህ ተቀበለው ጠጣ ካፊርም እያለ ሙሽሪክም እያለ አላህን አሽነውም እያለ በጭራሽ መልስ አትስጠው የሚለው በፍጹም ይሄ የዓሊም አባባል አይደለም። ወይም የመጅሊስ ብር አስክሮታል ሰውየው ወይ በተዘዋሪ ደርሶታል ወይ አቅሉ ፉضይል ኢብኑ ኢያድ ያሉት ነገር አስታወሰኝና መወቀረ ሷሂበ ቢድዓቲን ይላሉ። ከሸሪዓተል እስላሚያ የወጣን ሰው እንዴት ትልቅ አርጎ የሚቆጥርና ለሱ የሚያጎበድድ አውረተሁ ላሁ ዓመን ፊ ቀልቢህ የውስጥ አይኑ ኑሩ ይጠፋል ብለዋል። ኑረል ኢማናችን አላህ ይጠብቅልንና ሰውየው ኑረል ኢማኑ ከጠፋና ከዋህብያ ጋር መዋጃ ሆኖ አብሮ መኖር አብሮ መብላት አብሮ መተሻሸት ሲጀምር በጭራሽ የመጨረሻ አጎብዳጅ ሆኖ ሸርዑን ይረሳዋል። ሸርዑን እንደምንም አይቆጥረውም እንጂ እኔ ይሄ በሸሪዓተል እስላሚያ ማንም ሰው እስቲጋሳ ሽርክ ነው፣ ተወሱል ሐራም ነው ከዛሊክ እንዲል ሸሪዓተል እስላሚያ አልፈቀደለትም። ሌላውንም ካፊር አልፈቀደለትም። ይሄ የሚነግሩን ካለ ወይም የኢብራሂም እያለ አሁን ወደፊት እንግዲህ ማንኛውንም ያምልክ አላህ ይጠብቀን እንጂ ወደፊት አሰፍስፎ ያላለ ሙስሊሙን አሁን አካል እንዲያመልክ እያለማመዱት ነው። ነገ ደግሞ ሳሊሱ ሰላሰቲን የሚለውም የሁዳውንም ኢሳ ጌታ ነው የሚለውንም ጅብሪል ጌታ ነው የሚለውንም ሁሉም የሃይማኖት ተከታይ ነው አንድ እንሁን እንደማይሉ እነዚህ ሰዎች እርግጠኛ መሆን አይቻልምና በጭራሽ ፍጹም ክልክል ነው። የተዓሊም ቀርቶ አሁን እዚህ አዳማጮቻችን ውስጥ አንዱ የምጠይቀው ዚና ሐላል ነው ማለት መብት ነው ወይ? መስረቅ ሐላል ነው ማለት ወይም ሐላል የሆነውን ነገር ማግባት መነገድ ሐራም ነው ማለት አይሮ ማለት ነው መብቱ ነው ወይ ብለን ብንጠይቅ አንድም መብቱ ነው የሚል ይኖራል ብዬ አላስብም። እስኪ ይሄንን ሁላቸው የሚረዱታልና ይሄ ሰውዬ ለጥያቄም ቀርቦ እንደው ትክክል ነው ትክክል አይደለም ለማለትም ጭራሽ እንትን አይልምና ትክክል አለመሆኑን ሁሉም በአንድ ድምጽ ትክክል አይደለም ብለው ይጽፋሉ ብዬ አስባለሁኝ ሁሉም አዳማጮችና በጣም ዘግናኝ ነው። ምን ያህል እንደደረስን ሸሪዓተል እስላሚያን ወደ ኋላ አድርገን የኢኽዋኑ ዝም ብሎ ያገኘውን ይከተል የሚለውን ወይም ህገ መንግስት ባመነበት ማምለክ ይችላል የተባለው ኢትዮጵያ ህገ መንግስት በኩፍር የወጣ እንጂ እንደ ዲነል እስላም ማለት የሌለበትን ማለት የለበትም። ኢዕቲቃድ ማድረግ የሌለበትን ኢዕቲቃድ ማድረግ የለበትም። ሸርዕ ባዘዘን ብቻ ነው። በጣም ትልቅ ስህተት ነው። ሻህ አብዱራህማን ለበይኩም ሼህ እንግዲህ ይሄ ሐቂቀተን ልክ እንዳላችሁት እንደዚህ ግልጽ የሆነ ነገር ነው። አንድ ህፃን ልጅ እንኳን ሊናገረው የማይችለው ንግግር ነው እንዳላችሁት ማለት ነው። ኸይረን ወደ መጨረሻ ጥያቄ ይገባለሁኝ። ምናልባት እናንተ ከሙፍቲ ራያ ጋር ያኒ አሁን ካሉትም ጋር ግንኙነት እንዳላችሁ እናውቃለን። ስለ አባታቸውም በደንብ አድርጋችሁ ታውቃላችሁና የእሳቸው አቋም እንደው ትክክለኛ የተጅሲም ኢዕቲቃድ ያለበት ትክክለኛ ይሄ እንደው ሙኻሊፍ ለሸርዕ የሆነ في العقديات منهم በሌላ ጉዳይ ከዲን ጋር የሚጋጭ ነገር እንዳለበት እያወቁ ምን እንደሚሉ አቋማቸው ምን አይነት እንደሆነ እስኪ ስለነሱ ንገሩ። አንዳንድ ሰዎች ኪታባቸው ላይ ላኑ ከፊሩሁ حتى نجد منه صريح الكفر የሚለው ንግግራቸውን ይዘው صريح الكفر እስካላገኘንበት ድረስ እኛ አናከፍረውም የሚል ንግግራቸውን ይዘው አላከፈሩትም ብለው ይነሳሉ። እሳቸው ዛሬ ለውን አስቀምጠዋል።
እኛ ከሱ ትክክለኛ ሶሪህ የሆነ ኩፍር አልሰማንበትም ብለዋል። የጻፉትም ስለ ኢስቲጋሳ ነው ኪታቡ ማለት ነው። እና ያችን ኪታብ ይዘው ብዙ ለማውራት የሚፈልጉ ሰዎች አሉና ስለሰሙሳ ትክክለኛ የሚያከፍር ነገር የሰሙባቸውን ሰዎችስ ምን ብለዋል? እስኪ ስለዚህ ምን ትምናላችሁ? እነዚህ እንደው ዝም ብለው ማለት የሆነ ያልሆነውን ትንሽ ጭላጭሎ ባገኙ ቁጥር ያ ቀዳዳ የሚያስገባቸው እየመሰሉ የሚፈረጋገጡ የሚላላጡ ሰዎች ናቸውና እነዚህ ህፃናቶች ናቸው። ገና ኢልሙን በደንብ ማዕራት አለባቸው። እዚሁ ላይ እኮ ተናገሩ እኮ ሶሪሃል ኩፍር እስከማገኝ ድረስ ካሉ አላገኙም። ሙፍቲ በቃ አልሰሙም። ካልሰሙ ግድ ስሙም ልንላቸው አንችልም። የዋህብያን ኪታብ እንትን ስለሚጸየፉት አላነበቡም። በዛን ሰዓት እኮ ዋህብያ ማየት ኢትዮጵያ ላይ በነገራችን ብርቅ ነበር እኮ አይደለም እንደ እነ ሙፍቲ ራያ በነበሩበት ጊዜ ሀታ እነ ሾንክይ በነበሩበት እነ ዲያንይ በነበሩበት ጊዜ ዋህብያና እኮ ኤችአይቪ የመጣው እኮ አሁን ነው አይደለም። አሁን በድሮ ጊዜ በኃይለ ሥላሴ የነበሩ ሐኪሞችን ስለ ኤችአይቪ ስለ ኮሮና ሳይናገሩ ቢሄዱ ጥፋታቸው ሊሆን አይችልም እኮ። ምርምር የሚደረገውም አንድ ዶክተር የሚሰጠው እንደ ወቅቱ በሽታ ነው። የዋህብያ ምንነት ሀገራችን ላይ ሀታ አሁን በቅርብ የነበረው በእነ ሀጂ ሳኒ ጀመረ ምናምን አሁን ትንሽ ኢህአዴግ ሲመጣ መጡ እንጂ ፊት እኮ አንድ ዋህብያ ማየት ገጠር ላይ ሆኖ ዋህብያ ሲባል እንደኛው እግር እጅ ያለው ነው ወይስ ምንም የሚመስል ኻልቅ ነው የሚያስብል እኮ ጊዜ ነበር እኮ አይደል? ንጹህ ነው። ስለዚህ ግልጹ ምንድነው የሚሉት መሰለህ? ይሄን ኩፍረን ሶሪ እስከምናይ ናም ኩፍረን ሶሪ እኛ አይተናል። አላህ አርሽ ላይ ነው ብሎ በአካሉ ይሄ ሙፍቲ ካላዩ ግድ እንኳን አላያችሁም አይባልም። ሙፍቲ አሁን የነገሩኝ ሸህ መሐመድ ባሉበት ጥንጣዊ የሚባል ትልቅ ተፍሲር የፈሰረ ትልቅ ስልብ ስሙ ጀለር ማለት ነው። ያንን ተፍሲር እንደውም አሊሚራህ ሰጥቷቸው ነበር አሉ። በጣም ቂሳው ረጅም ነው። አሁን ከሰዓታችሁ አንፃር እንዳላስረዝም ብዬ ነው ያን የተውኩትና ሲሰጣቸው አሉ አንቀጠቀጣቸው አሉ እኮ ሙፍቲ አሁን ሸህ መሐመድ ሸህ ናቸው የነገሩኝና ያንን ተቀብለው አሉ ምን አሉ? أقسم بالله العظيم إن هذا المؤلف كافر بالله ورسوله كتبه محمد سراج ብለው ነው የጻፉበት ጧንጧዊ ላይ ያንን አሊሚራህ የሚባለው ምን አሉት? ሂድ ከለ የምትባል ወንዝ አለች እዛ አስገባ ወይ ቆፍርና ቅበር አሉት አሉ። ከዛ በኋላ ይሄር ነው የዛ ጊዜና እንደውም ምን ይባላል ቲኬት በዛ አማርኛ ምንድነው የሚባለው ካርኒ ነበር የሚባለውና ሙሐመድ ያሉኝ አሉ አሁን ያሉት ሲናገሩ ይችን ካርኒ ያለያዘ እዛ መኪና ውስጥ ገብቶ መሄድ ይችላል። ካርኒ ነው የሚሉት በፊት ሰዓት ረዳት ማለት አውታቲ ነበር የሚባለው ቀደም ሲል የነበረው አማርኛና በጭራሽ መግባት አይችልም አልኳቸው አሉ። እንግዲያስ አቂደተ አህሊ ሱና ወልጀማአን ያልተከተለ ሰው በሱም ላይ ጀነት ሐራም ነው ብለው ነገሩ ብለው የሚናገሩት አሁን ሸህ መሐመድ ሸህ ነው። ስለዚህ እነዛ ዑለማዎች መሐመድ ኢብኑ አብዱል ወሃብ ላይ ሆነ ኢብኑ ተይሚያ ላይ ይخالፋል ብለው የሚያስቡት ይሄን ፍሩዓት ማለት ተወሱሉን በአደ ሶላት ያለውን ዱዓ ከዛሊከ ከሆነ አልደረሳቸውም ግድ በሽተኛ መሆኑን አውቋንልም። አንድ የታመመ ሰው ኮዶ የሚጠይቅም እኮ መታመሙን የሰማ ነው። አንድ ሰው ሁሉ የሚቀብረው ምንድነው ሞቷል የሚለው ሲነገረው አይደለም ወይ ድር ሲሆን እኮ ነው አይደለም? መሞቱን ያልሰማ ሰው አልሞተም ቢል እሱ አልሞተም ብሏልና አልሞተም ነው እንደምንለው አንተ ባሰማ ነው እንጂ ተቀብሯል እንለዋለን እኮ። ስለዚህ ሙፍቲ ግዴታ መሐመድ ኢብኑ አብዱል ወሃብን የኢብኑ ተይሚያን ኩፍሪያት በትክክል ደርሷቸዋል ከእስተሚደርሰኝ አሉ። በቃ ከፈሩት ጧንጧዊ እኮ ምን ሆኖ ነው ላኢላሃ ኢላላህ ሙሐመድ ረሱሉላህ የሚል ተፍሲር የጻፈ ነበር። ግን ቀሰመን ቢላህ ምለው እንደዛ ካፊር ነው ብለዋልና ቅድም እንዲያልኩ ዋህብያ ግልጽ ስላልነበር ያለ አይሉ ይችላሉ። በነገራችን ላይ እሱው ምንድናቸው አሁንም የምንመልሰው ሙፍቲ አሁን ያሉትም ሆነ እነዛ አሻሪ ናቸው ማቱሪዲ ናቸው። መሪዎቻቸው አህሉል መዛሂቦች ሙሐዲሶች አላህ ጃትና አቅጣጫ የሚሰጥ ሰው ከኢስላም ውጭ ነው ያሏቸው ነፈቱል ባሪን ነቀስጦላኒን አጠቃላይ እነ ኢማሙ ቡኻሪን ሙፍቲ ኻልፋሉ ተብሎ ማሰብ አስቸጋሪ ነውና እንደዚህ አይነቱን የሚለቃቁም ሰዎች ግዲ ዋህብያ ሙስሊም ነው ተብሎ አካልም ቢያመልክ አካል ያመለከ ይሙት የሚሉ ሰዎች ስለሆነ ትክክል አይደሉም። የመጨረሻ እንደው ሌሎች ዑለማዎች ያሉትንም እስቲ እንደው
የእነንትናን እንኳን ልንገራቸውና የሚገባቸው አይመስሉኝም። የነ ሰይድ ቡሽራን ትንሽ እዚች ላይ ጠቅሼ በጥያቄው ሊያልቅ ይችላል ብዬ አሰብኩኝ። ቃለል ኢማሙል ሙወጀሉ አተቅዩል ወሪው አሰይድ ቡሽራ አልማዕሩፉ ቢሸምሲል ሀበሻ የሚባሉት ገትይ ናቸው። ምን አሉ መሰላችሁ? ገትይ እንደው አህካም ይህ ላይ አድራ አይቱ አቅጧረን ኢዛ ማታ አሐዱን ቢቁድረቲላህ አንዲ ሰው አላህ ወስኖበት በሚሞት ጊዜና ኸረጀት ኒሳኡ ቢልከሽፊ ወሸቂል ጀይቢ ወነትፊ ሻሪን ወዶር ቢልወጅሂ አንዳንድ ሴቶች ጸጉራቸውን እየነጩ ከዛሊከ ራቁታቸውን ሆነው ወጀዕሊ ቱራቢን አላ ሩኡሲሂነ ቢኒያሂን በሉ ሩበማ የቅቢድነ ሱዩፈ ወልሒራበ ወቱሩሰ ቀውም አንዳንዶቹ ከሞኝነታቸው የተነሱ አሉ ሰይፍ ይዛሉ፣ እንደ ጦር ያለ ነገር ይዛሉ፣ ጋሻ ይዛሉ። ለምን? ሊዩቃቲል ነቢይ ረበል ኢዛ አላህን እንግደል ብለው ተዓላ አላሁ አን ዛሊከ ኡሉወን ከቢራ አሉና ምን አሉ? ወቀድ ረአይቱ አን በዕዲል ዑለማ ኢነ ሀዛ ኩፍሩን ይህም መስራቱ ወሩበማ ሁለተኛው ላይ ገቡና ተሱቡላህ ልብ በሉ እንግዲህ አላህን ልሰድብ ትችላለች። ወመላኢከተሁ አዝራኤልን ሊሰድቡ ይችላሉ። ፈሀዛ ኩፍሩን ቢላ ሸኪን ገትይ ንገሯቸው እንግዲህ ፈሀዛ ኩፍሩን ቢላ ሸክ ካሉ በኋላ ምን አሉ? ወአንተ አዩሃ ዘውጁ አንተ ደግሞ ባል የምትባለው ቃኢዱ ማአሃ እሷ ጋር አብረህ ተቀምጠሃል፣ ሚስት ይዛታል ወይ ሙርተደቱን ወልዒያዙ ቢላህ አሉ ገትይ። አላህ ይጠብቀንና ስለዚህ ሰበላህ ሰበል መላኢካ ሰበር ረሱል ወልአንቢያ ኩፍር መሆኑን ምንም የኛ ዑለማዎች ለድርድር አያቀርቡትም። ሰውየው ላይል ይችላል፣ ይህን እዕቲቃድ ላያደርግ ይችላል የሚል ነገር ካለ ኪታባቸውን ማሳያት ነው። ስለዚህ ትልልቆቹን እነ ኢማሙ ሻፊዒን እነ አቡ ሐኒፋን ሰላይ ያሉትን እነ አቂደተ ጦሃውያ እነ ጦሃዊን ሰለፍኖ ሷሊሂን እየተነገረ እዚህ ላይረዱ የሚችሉትን ከተረዱ ግን በግልጽ የሚናገሩትን እያመጡ ማቅረብ በፍጹም ትክክል አይደለም። ምን አለ መሰለው ሼህ አብዱራህማን ሲጨንቀው አንዳንድ ሰው ውሃ ሲወስደው ምንድነው የውሃውን ኮረፋትም ይይዛል፣ ኮረፋቱ አያድነውም፣ የሆነ ሳርም ይጨብጣል። ጎርፉ ግን ኃይለኛ ስለሆነ ያንንም እያስለቀቀው ጎርፉ ይዞት ይሄዳል። እነዚህ ከሐቅ የወጡ ሰዎች ሐቅ ሲወጡ የሚይዙት የሚጨብጡ ስላጡ እንደዛ ኮረፋቱንም ሳሯንም ምኗንም ለመጨበጥ ይሞክራሉ። ግን አያዋጣም፣ በፍጹም ሊሆንም አይችልም። ካፊር ካፊር ነው፣ ሙእሚን ሙእሚን ነው። እኛ አሁንም ደጋግመን ልንነግራቸው የሚገባው የማንንም ኩፍር አንመኝም፣ ማንም የጀሃነም እንዲሆን አንመኝም። እሱ ግን ተተዘፈቀበት ከገባ በኋላ እኛ ሙስሊም ነው ብለን ላናዲነው እውነቱን ተናግረን ከኩፍር እንዲመለስና እስካሁን ያልገባውን መጠበቅ ግን ዋጅባችን ነው። ትናንትናም ብለነዋል፣ ዛሬም ነገም ከነገም ወዲያ ማዲያም ሐያቱና እኛ ባንኖርም ደግሞ ቀጣይ ትውልድ የሚያስቀጥለው ኢላ የውሚል ቂያማ የማይሻር ህግ ነው። አንዳንዶቹ ወቅቱን አይተው ዋሃብያ ነግሶብናል ብለው ሲያስቡ ዋሃብያ ጋር አብረን እንኖራለን። በነገራችን ላይ የዋሃብያ ጥቅም ከዋሃብያ ጋር የሚሞጋሞግ ከዋሃብያ ጥቅም አገኛለሁ የሚል ሰው እንዴት ነው እነሱን ከኢስላም ወጥተዋል ብሎ ነገ ያን የሚፈልገውን ነገር ስልጣንም ይሁን ብርም ይሁን ሌላም ነገር ሊያገኝ ስለማይችል አንድ ዘበኛ ከቀጠረ በኋላ አንድ ሰው ስለዘበኛ ስለዛ ስለባለቤቱ መጥፎ ሊያወራም አይችልም። እሱ አቁሞታል። አስገባ ያለውን ማስገባት፣ አስወጣ ያለውን ማስወጣት፣ የወር ደመወዙን መጠበቅ እንጂ እስቲ አንተን የቀጠረ ሰውዬ እንዲመጥፋለ ሌባም ይሁን ሰው ገዳይም ይሁን ምንም ይሁን የኔን የቀጠረኝ ሰውዬ እንዴት ያለ የተከበሩ ሰው ነዎት እያለ ጉልበት እየሳመ ጤና ይስጥልኝ እያለ ከመኖር ውጭ ስለዚህ ያን ዘበኛ ስለሱ ባለቤት ስለቀጠረው ሰው መጠየቅም አግባብ አይደለምና ከዋሃብያ ጋር በጥቅም የሚሞጋሞግ ሰው ሰውን ይዞት ወደ ገደል ነው የሚገባውና አላህ ይጠብቀን። በዋሃብያ ማንማረክ አላህ ያድርገን። ሱፊይነት ብሎ ማለት ቅድም ሸዲያውዲ እንዳሉት እውነትን መናገር ደፍሮ ሰውን ከጀሃነም መጠበቅ እንጂ አንገትን መድፋት ከዛሊከ ድራማ እንደው ሾንኪ ውሳኔ ለመምሰል
ሱፊይነት እኮ ማስመሰል አይደለም እኮ አንዳንዶቹ ላይ ስለ ድራማ ቲያትር ሲሰሩ እኮ በጣም ያስጠላሃል እኮ ተቅዋ በይህ አይደለም እኮ የሚሆነው እንኩትኩት ብሎ እንደው ሰባት መሬት ሊወርድ መስሎ ስለተናገረ ሱፊይ ነው ሊባል አይችልም ሱፊይ ማለት ጀግና እውነቱን እውነት ባጢሉን ባጢል ብሎ የሚናገርና የመሻይኾቻችን አቋም ይሄ ነው ከተፈለገ ለይሉ ይነጋል እንጂ ሌሎችንም ማቅረብ ይቻላልና እነዚህ ሰዎች የሚጨብጡትን የሚይዙትን ያጡ ወይ ሙኻለፋ ሱስ የሆነባቸው በነገራችን ላይ አንዳንዴ ሙኻለፋቸውን ስታውት አልተባለም እንጂ ሙጀሲም ሙስሊም ነው ቢባል ኑሮ እነሱ ካፊር ነው ብሎ ይመጡ ነበር እኮ አህለል ሐቅን መخለፍ እንደሱስ ሆኖባቸው በቃ ነጭ ነው ሲባል ጥቁር ነው ሲባል ቀይ ነው ለማለት መሯሯጥ ብቻ ካልሆነ በስተቀር ሐቅን ሐቅ ባጢልን ባጢል ለማለት የቆሙ ሰዎች አይደሉም ከእንዲህ አይነት ቀልብ አላህ ይጠብቀን እኛንም የማይነካ ልጆቻችንንም የወደደንን ሁሉ አሁንም ያዳምጠንንም ሁሉ እንዲህ አይነት በሽታ እንዲህ አይነት ነቀርሳ ቀልባችንን የማይገባ ጀሰዳችንንም የማይነካ በምላሳችንም የማያርፍ አላህ ያድርግልን አሚን 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 ሼኺ ባረከላሁ ፊኩም እንግዲህ ጥያቄን ለጊዜው ጨርሻለሁኝ ንስፈል ላይ ኦሬዲ የገባን ነው 6 ሰዓት አልፏል ምናልባት እንደመጨረሻ እንደው ለኛ ምን አደራ ትሉናላችሁ እዚህ ለሚያዳምጣችሁ ሰው በሙሉ በነገራችን ላይ እዚህ ጋር የሚታየው ሰው ብቻ ሳይሆን ከስክሪን ጀርባም ሆኖ አንዳንዱ ሰው አንድ ስልክ ይዞ 3 4 አንድ ስልክ ይዞ 10 ሰው የሆነ የሚያዳምጥም አለ እዚሁም ያው አንድ ምሳሌ መስጠት ስለሚቻል ማለት ነውና ምን አደራ ትሉናላችሁ የሁላ ሰው እየሰማችሁ ነው ለኛ አደራ የምትሉን በአቂዳችን ጉዳይ የምትመክሩን ነገር ካለ እሱም በሉንና ወደ መጨረሱ እንሄዳለን مرحبا እንግዲህ ወሲያ ያው ተቅዋላህ ነው በሐቂቃ አልቀ ሰማዋት ወልአርድ የነገረን ነው ረሱል አለይሂ ሰላቱ ወሰለም ያሉን ነው አንደኛ እስካሁን እንደሰራችሁት በቃ የሸሪዓት الاسلاميه ሙዳፊ ሆኖ ትንታግ ሆኖ መነሳት ይሄ ትልቅ መሰጠት ነውና ሴቶችም ወንዶችም አቅማችን በፈቀደ ሐቅ ጎን እንቁም ሐቅ ጎን ስንቆም ደግሞ ገና ወጣቶች እስከሆን እስተምናረጅ ያላገባው እስተሚያገባ ያልወለደው እስከሚወልድ ወይም ደሃ የሆነው እስተሚከብር የከበረው በተቃራኒ ወይ እስተሚደህ እስቲታመም ሳይሆን ወአቡድ ረበከ حتى ياتيك اليقين እናንተም ዛሬም ነገም ከመዋጀቅ ወተን አቋማችን አንድና አንድ ይሁን ያው ሞት እስከሚመጣ ድረስ ያለው ወላ ተሙቱና ኢላ ወአንቱም ሙስሊሙን ይሄን አቂዳ ይዛችሁ ተሻገሩ ነው ያለን ለዚህ ኢንሻአላህ ከሙዲያሂኖች ጋር ሙዲያሂን እንዲያንሆን በሆዲያቸው ካደሩ ለስልጣን ከሚንበረከኩ ከዛሊክ ሁለተኛ ሌላው ምን አለ لا تعرف الحق بالرجال ولكن الرجال يعرفون بالحق አንዳንድ ጊዜ ገጥይም ብዙ ያሉት ነገር አለ ሰዓቱ ስለዲያው ንስፈለይል ሆኗልና እንዲያናዘበዛ ነው እንጂ ብዙ አታላዎች ሙዲያሂኖች ስላሉ አሁን የሚሽመደመደው ልክ እንደ ፖለቲካ አቋሙን የሚቀያይረው ሱፊያ መስሎ ሱፊያውን ያስበላ የሚጥራለና ጥምጣሙን ደግልሎ ስለመጣ ከፍ አርጎ ስለጠመጠመ ቀሚስ ስለገተተ አረንጓዴ ስለጠመጠመ በተለያየ ነገር ጫት ስለቃመ ዋሃብያዎች እንደሚሉት አለኮ ይሄ ነገር ስለአላህ ባህሪ ያወራናቸው በጣም ይወረዱ ስለሆነ እነሱ መተው ምን ይሉሃል ስለ ጫት ያወራዋል ዛታቸው ወረደ ማለት ነው አቂዳው ተበላሸ ያልከው ይሄንኛውም ሌላ ነው የሚያወራውና እንደዚህ አይነት ነገሮች ኢንሻአላህ ሳያታሉን አላህ አቅል ሰጥቶናል በደንብ ያገናዘብን እውነት ያለው ከማን ጋር ነው እንደ ቅድሙ በብዛት በማነስ በነገራችን ላይ ዓለም እኮ hatta ወሃቢያው ኢኽዋኑ የመሰከረው እኮ 195 እኮ አህለሱና ወልጀማ ነው እስካሁን እኮ ወሃቢያ ብደክም ፐርሰንት መጨመር አልቻለችም እኮ በዓለም አንደኛ በመሸጥ ደላኢሉል ኸይራት እኮ ነው አሁን በዓለም ላይ እስቲ በዓለም የሚሸጡ በአመት ለእንትን ይቀርባሉና ማን ተሸጠ ሲባል ደላኢሉል ኸይራት ነው የሚሸጠው አውራዱን ማስቀረት አልቻሉ ተንዚሁን ማስቀረት አልቻሉ አሁንም ብዙ የሚሆነው 95% የዓለም ህዝብ አህለሱና ወልጀማ ነው አላህ አያድርገው እንጂ 95 እንኳን ወደ ባጢል ሄዱ አምስቷም ለምን አንዲትም ብትቀር ሁላችንም በሐቅ ላይ ለመሞት መጠንከር እንጂ እከሌ እንዲሆነ እከሌ እንዲህ ስለሆነ ነው ሸህ ስለሆነ ምን ስለሆነ ብለን አንበል ሁለተኛ በገጠር ያሉትን መሻይኾች ኢንሻአላህ ተጋብለን እናስረዳቸው ሰላመተ ሶድራላቸው የዋሆች ናቸው ይሄን ከተማውን አጭበርባሪውን
በምላስ የሚደልለውን አያውቁትምና ሳያውቁ እነሱ ለእንትን ሊሉ ይችላሉ። በደንብ እናንቃቸው። ወንዱም ሴቱም ከጀሰድ ዋሂድ እንዲያሉን ረሱል አለይሂ ሰላቱ ወሰላም አንድ አካል አንድ አምሳል ሆነን ዱንያን በደህና ጨርሰን ጀነተል ፊርደውስ ከሷዲቁል አሚን ጋር ተና አቡበክር ተና ዑመር ተና ዑስማን ጋር እና አቡ ሐኒፋ ተና ኢማሙ ሻፊዒ ተና ኢማሙ አህመድ ተና ኢማሙ ማሊክ ጋር በአንድ አብረን እንገናኝ ነው የምለው። ሼህ አብዱራህማን አሚን 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 ሼህ መርሐባ። እኛም እንግዲህ አላሁ ተዓላ በእናንተ የምንጠቀም አላሁ ተዓላ ያድርገን። በሐቅ ላይ ሁላችንም አላሁ ተዓላ ያጽናን። ሰዓታችሁን ሰጣችሁን እስካሁን ድረስ ስለቆያችሁልን በጣም አድርገን እናመሰግናለን። ጀዛኩሙላሁ ዐኒ ወዐኒ አልሙስሊሚን ኸይረል ጀዛእ እላለሁኝ። አሚን ወኢያኩም ጀዛኩሙላህ አዳመላሁ ሀያተኩም ወሐፊዘኩም። በአጠቃላይ እሳት ይዘዋችሁን ሁሉ የገቡትንም የሌሉትን ሁሉ አላህ ሀያት አላህ ይስጣቸው። ያዳመጡትንም አላህ ቀልባቸውን ሁልጊዜ ሀይ አድርጎ አላህ ያኑራቸው። ዱንያ ላይ አንድ ሙሲባ ታያገኘን በደህና የምንሻገር አላህ ያርገን። ያላገባውንም አላህም ያገባ አላህ ያርገው። ያልወለደ ይውለድ። በውጭ ሀገር ያሉትንም እህቶቻችንን እመቤቱ ነው የሚኖሩበትን እድሉን ወንዶቹም ሴቶቹንም የተመቻቸ ኑሮ አላህ ይስጣቸው። ከሰው ሀገር ኑሮ አላህ ይጠብቃቸው። ተመቻችተው ወደ ሀገራቸው የሚገቡ አላህ ያድርጋቸው እላለሁ። አሚን